ኢቭን ደግሞ በጣም ምን ተማርኩኝ ስራ እየሰራ እርሻ እያረሰ ያለ ሰው ካለ የሆነ ቤት እየሰራ ያለ ሰው ካለ በዛ አካባቢ ስታልፍ ወልቃይሞ ይባላል ኦኬ ጉልበት ይስጥ ማለት ነው አይደል እዚህ ጀምሮ ምን ይለኝ ነበር መሰለ ወላጅ ቋሚ አይደለም ይለኝ ነበር 2005 በኋላ በቃ 4 አመት ወታደርም ተመምሩቁም ሆኜ ወጣሁበት አመት ብለ በእንትን በማሳ ውስጥ አምልጠን የመጣንበት ጊዜ ነበር ብዙ እንደውም ዶርም አብሮኝ የሚኖሩ ልጆች የሚመስላቸው በቃ ማነብለ ትምህርት ማለት ነው እኔ ግጥም ነበር ምትቸክል ነው ይመስላል ኮደቀው ጀመርን በኋላ ዓለምዬ ባላ ሰራው ከዛ የመንፈስ ጦርነት አልኩኝ ስድስተኛው ዋስ የሚል ዘፈን ሰራው ዓለምዬ ሞር እንደውም ቪዲዮ ሲለቀቅ አሪፍ ሆነ ግጥም ገና ቃሉን ሲጀምረው ግጥም ይሆንልኛል ፈልጊ አይደለም ብያለሁ ፈልጊ አይደለም ግጥም ጽፈው በሬን ስክሪፕቶ ሲነካ ግጥም ስለሚሆን ነው እንኳን ደህና ቆያችሁኝ እንዴት ከረማችሁ አረ ድቀሙ እንኳን ደህና መጣ ሞከ ደመቃ አድርገን ነው የምንቀበለው አመሰግናለሁ እንኳን ደህና መጣ ስትለው እኔ ጠበቅኩት እንኳን ደህና ጠበቃችሁኝ ምናምን ይላል ብዬ ነበር እንደሱ ከጀመርኩ አላቆምም ብዬ ነው እንደሱ ከጀመርኩ አላቆምም ማግዜ አይበቃ እስቲ በይፓፕ በለ እንኳን ደህና መጣ እንኳን ደህና ቆያችሁ በይፓፕ አይደለም ራሱን ያስተዋወቀበት የሆነ እንትን ላይ ሳይ ነበር አብነት ራሱን የገለጸበት ሙዚቃም አለ አይደል አዎ ስም ይቀድማል አሉ አብነት እባላለሁ ስም እንደ ተግባሪ ፍቺ ትርጉም አለው ስለሱ ለማውራት ጊዜና ቦታ አለው እዚህ እናንተ ፊት ቆሜ በለውና አስነቀው ግን ባላ አባላለሁ ያስተዋውቃለሁ ብዙ ጊዜ ባላ ቀላል ነገር አይደለች በጣም ባላ ብዙ ነገር ብዙ ትርጉም አለው በየቦታው ማለት አሁን ከሙዚቃም በተጨማሪ እሱ ከወሰደው ባላ ትርጉም አለው ባላ ባንተ እንዴት ነው ባላ የኔ ሐሳቡ የነበረው ምንድነው ያው ባላ እንደምታውቀው ወንጨፍ ያለበት የሚለቀቅበት ነው አይደል እኔ ደግሞ ሙዚቃን ማስወነጨፍበት ነው ሐሳቡ እና ደግሞ ሌላኛው መነሻ የነበረው ቢያንስ መሰረቱ አንድ ቢሆን መነሻው ሐሳብ የተገናኘንበት ሙዚቃ ቢሆን እንደ ግሩፕ ነበር መመስረት ያስብኩት የነበረው እና መነሻው ሙዚቃ ነው ሐሳባችን ከዛ በኋላ ዜማ ቢኖረው ግጥም ቢኖረው ወይ ደግሞ ሰዎቹ ደግሞ ከሁለት ሚኒመም ቢነሳ አብረን እንሰራ የነበረው ጓደኛዬ ጀመርነው ሁለት ነበርን ስንጀምርና እንደዛ አስቤ ግሩፕም ስም እንዲሆን እንዲያገለግል አስቤ ነበር ባላ እዛን የማንን ሙዚቃ አርጋ ሰውነጨፍክ የቷን ሙዚቃ የመጀመሪያ ዓለምዬ ባላ የሚል ከታሪክ ታግ ይባላል አብሮኝ የሰራው ከሱ ጋር ሆነን ዓለምዬ ባላ ሚውዚክ ቪዲዮ ጨምሮ አንድ ስራ ለቀቅን እሱ እንደውም ብዙ ሚዲያ ላይ ተበላለሰ ጥሩ ነበር ዓለምዬ በሚባል እሱ ላይ እሱ ሳምፕል የተደረገ ሙዚቃ እሱን ዴቭ ኦን ትራክ የሚባል ፕሮዲዩሰር ነበር የሰራው እሱ ላይ ተሳተፈና አሪፍ ሆነ ስለ ባላ ግን ባላ እኮ ብዙ ነገር እንዴ በየቦታው እንደው ባላ ይያዛል በየቦታው ለምሳሌ ዱላም እንደ ባላ አድርገው የሚሄዱም በእኛ አካባቢ ለምሳሌ ወደ ሸከና ሁሴን አካባቢ የሚሄዱ ሰዎች ባላ ያለው ዱላ ይይዛሉ ወደዛ የሚሄዱ ሰዎች ትልልቅ አባቶች ምናምን ይይዛሉ በባህሪው ማለት ነውና ባላ ላይ የሚያንጠለጥሉትም ነገር አለ ቅልም ይንጠለጥልበታል አንዳንዴ ገባ ውሃም ይያዝበት ድጋፍም ይደረጋል እንትናም ተደርጎ እህል በጁኒያ ተደግፎ የሚቀመጥባቸው ቦታዎች አሉ ባላ ከዛ ባላ ወንጭፍ ደግሞ እንደዚህ ይዛ እኛ አሁን ምናቀው የልጅነት እሷን ነው ወንጭፍ አድርገን ጠጠር በዛ ተገርፍ ያለው ነው በወንጭፍ አርጌ ጠጠር ከዛ ሌላ ለምን እንጠቀመው ነበር መሰለ ሰፈራችን ዋርካ አለ ትልቅ ዋርካ አለ እዛ ላይ ብዙ ሾላ አለ ኦኬ ለማውረድ ሾላ ለማውረድ በወንጭፍ በላስቲክ አድርገን ባላ ላይ ታስርና አለመ ስታረጋት ያቺ ተንተላለ ይረግፍላል እንደዛ ምናምን ግን
ደግሞ ተንኮል ደግሞ እንሰራለን ሲያልፉ ጩጬዎች ሆነን ትንሽ ይሄ በርግጥ ደስ ላይል ይችላል ጎረምሳ ያሉ ከኛ ትንሽ በለጥ ያሉ አሁን እኛ ህፃናት ነን ምናምን ሴቶች ሲሄዱ ከኋላ በወንጭፍ እንመታለን ምናምን እንደዚህ ብቻ ተንኮል ትሰራለህ ያው በዚያው ልክ ትገረፋለህ ምናምን ባላውን እነዚህ እኔ ማስተዋወስ ነገር አለ እውነት ነው በየካልቸሩ ደግሞ በየቦታው ብትሄድ ስለባላ ብዙ ነገር ሊነግሩ ይችላሉ አሁን ይሄ እዚህ ዝደርስ ዝም ብለህ አይደለም የደረስከው የራስ ውጣ ውረድ አለ የራስ መንገድ አለ ብዙ ነገር አለና እስቲ ስለ ልጅነት ሀጫውተን ስለ ልጅ ሆነ እንዴና ዋው ልጅነቴ ብዙ ከአብዛኛው ኢትዮጵያ የተለየ አይደለም ግን ምንድነው ሽሮሜዳ ነው የተወለደ ያደኩት ሽሮሜዳ ልጅ ነኝ ብዙ ልጅነት ነበረኝ ብዙ ቅርበት ነበረኝ ከማህበረሰቡ ጋር ደሞኛ አካባቢ እንደምታውቀው በጥበብ ይታወቃል ሸማኔ የሚታወቅበት ቦታ ነው አሁን ጥልፍ ከዛ ደግሞ ሱቆች መሸጫ ሱቆች የነበሩበት ነውና በጣም አሪፍ ሞመንት ነበረኝ ብዙ ጊዜ ያው ኳስ በጣም ተጫውቼ አድርጌያለሁ ልጅነቴ ላይ ማነሳውስ ነበር በጣም አስቸጋሪ ነበርኩ በኳስ ምክንያት ነው ልቀጣ ከቻልኩ ከተው ኳስ ወድ ነበር ከትምህርት ቤት እንደመጣው እኔ ያደኩበት አካባቢ በታች በኩል ቤት አለና ያዛ ቤት ውስጥ ግቢ አለ እና እዛ አባታቸው ስፖርት ፌዴሬሽን ውስጥ ይሰራ ነበርና ኳስ ያመጣልና እና ኳስ ሲጫወት ቆርቆሮ የመታው ስቀጣ ነው ያደኩት እሱን አረሳው ጎረቤት ያው አጠራለ አይደል ስትጫወት ትመታዋለህ ስጋሪ ልትባል ያው ልጅነት ነው ደስ ይል ነበር አሪፍ ጊዜ ነው ልጅነቴን በደንብ በሚገባ አሳልፌያለሁ ያምናለሁ በተሰናሰነ ሁኔታ ከሚባለው ውስጥ ነው ደስ የሚል በቃ ልጅ ሆኜ አሳልፌያለሁ አሽሩ በጣም ደግሞ ተንኮለኛ አልነበርኩም ምን ለመናገር አረ በእውነት አልነበርኩም እንደውም ምናልባት ልጅነቴ ላይ ሞኝ የሚባል አይነት ልጅ ነበርኩ ማለት ብዙ ጊዜ እንትን አይደለም ነገሮች ላይ ፈጣን የተከለከልኩትን ነገር ባለማድረግ በዛ ብዙ ጊዜ እንደውም ብቸኛ አስቸግር የነበረው እንዳልኩ ኳስ ላይ ብዙ ጊዜ አሳልፍ ነበር ከትምህርት ቤት እንደመጣው ቁንጣ ነው አድርጌ ሙሉ የነበረው ኳስ ሜዳ ነው ቅርብ ነው የኛ አካባቢ በአብዛኛው የመጫወቻ ሜዳዎች አሏቸው እና እዛም እየሄድን እንጫወታለን ግቢ ውስጥም አለ አብሮ አደጎቼ ጋር እዛ እጫወታለሁ በዛ ነው እንጂ ብዙ አስቸጋሪ አልነበርኩም ከፍ ስትል ምናምን ኳስ የመጫወት ቡድን ምናምን የመግባት እድል እንትና እንዴ ኳስ ከወደድክ ብዬ ኳስ ከዛ በኋላ አቆምኩ አካባቢ ቀየርኩ ልክ 8ኛ ክፍል አንድ አመት ወደዚህ 7ኛ ክፍል ሊሆን የምኖርበትን አካባቢ ትንሽ የቦታ ለውጥ አደረኩ ብዙም አይረቅም እዛው ነው ሽሮሜዳ ነው ግን አባቴ ልክ ወነ እድሜ ላይ አባቴ ይታመማልና ሲታመም ቀረብ ወዳለ ወደ ቤተሰብ አካባቢ ቀረበ ለእናቴ ቤተሰብ አካባቢ ቀረብንና በዛ ቀድሞ ከለመድኩት ሰፈር ወጣው ትንሽ ብዙ ልዩነት አይደለም ቅርብ ነው ግን እዛ ስወጣ ኳሱ አንድ ላይ ቀር በቃ መጫወታ ቦታው ሲቀየር የጨዋታው ስሜትም እየጠፋ መጣ መሰለኝ ኳስ እና አሁን ኳስ ታያለ ደጋፊ ምናምን በዛም ነኝ አያለው ግን ምንድነው ማለት የማን ደጋፊ ነው ብትለኝ ያሸናፊው ምል ሰው ነኝ ኳስ ወዳለው ማየት ወዳለው ግን ደጋፊ ውስጥ ብዙ ምገባ አይደለም አባታ አነሳህና እስቲ የቤተሰብ ሁኔታ እንዴት ነው እስከ አባትህ ካነሳን እናት አለች ወንድም አለ እስቲ ምናልባት ስለነሱ ዘርዘር አድርገህ በተናገር ንገረን በጣም ደስ ይያለኝ አያት ቤት ነው ያደኩት የሚገርም ከአባቴ ካረፈ በኋላ 8ኛ ክፍል ሆኜ ነው ያረፈው ማን ናቸው አለሙ ይባላል አለሙ አርጋው ይባላል በጣም በህይወቴ ትልቅ ትምህርት ተማርኩ ብዬ ማስበው አባቴ ጋር የኖርኩት ዘመን በጣም ለህይወቴ መሰረት ምለው ብዙ ነገር ያስተማረኝ ነውና ልክ እሱ ካረፈ በኋላ አያቴ ቤት ገባ እና አባቴ ሐሳቡ የነበረው ምንድነው ያቀው ነበር አይ ቲንክ አሁን ልክ ህመም እየበረታበት ሲመጣ ተከራይተን መኖር ስንጀምር ምን አደረገ ለአያቶቼ የቀረበ ቦታ እንዲሆን ለእናቴ ቤተሰቦች የቀረበ ቦታ እንዲሆን ይመስለኛል እንደሚሞት ታውቆት ነበር ይመስለኛልና ቅርበት እንዳይቸገሩ ልጆች ናቸው ምናምን በሚል እዛው አካባቢ ሆነን ከዛ ልክ እንዳረፈ አባቴ አያቴ ቤት ገባ ከዛ በቃ አያቴ ቤት ነው አብዛኛው ህይወቴን የኖርኩት ስቲል እስካሁን እና በሚገርም ቤተሰብ ውስጥ ነው እንዳለ ታላላቆች ያሉ አጎቶቼ አክስቶቼ ያሉ በነሱ ማለት ተከብቤ ነው ያደኩትና
የሚገርም የሞቀ ቤተሰብ ውስጥ ነው። ሰፊ ስንት ወንድም ብዙ ናቸው? ስንተኛ ልጅ ነህ? እኔ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ነኝ። ከዛ ታናሽ እህቴ ያለች፣ ከዛ ደግሞ ወንድም አለ። አሪፍ ነው። ስለ እናትህ ማጫውተን እስቲ። እናቴ በጣም እንዳልኩ ደሁል እንደውም ከእናቴ በበለጠ እንደውም ከአያቴ ጋር የሚያሳልፍኩት በጣም ረጅም ስለሆነ እና ወግ ስርዓት ምናምን ስለምወድ አያቴ ስር ነው ብዙ ጊዜ እንደውም ላይ ነበረውና እናቴን ጋር ያሳልፍኩት ጊዜ በጣም የሚገርም አብሶ ልክ ፋዘር እያለ በነበረበት ወቅት ላይ በጣም ክሎስ ነበርንና ከአባቴ ጋር የምጫወተው ጨዋታ አለ። ከስራ ሲመጣ የምጠብቀው ጊዜ ነበረ። በጣም ረጅም ጊዜ አንበሳ አውቶቡስ ነው የሰራው። እዛ ሰርቷል። 20 ዓመት አገልግሏል። ብዙ ነው። ከዛ በኋላ እኔ እንደውም አፓረንት ስወጣም እዛ ወጥቻለሁ። አንበሳ አውቶቡስ እና ከዛ ከናቴ ጋር በጣም ሪሌሽን ነበረ። በጣም ቀረቤታ ነበረን እና የቤተሰብ ሁኔታችንም እንትን ስለሆነ የምንቀራረብ ስለሆነ ደስ ይል ነበር። አጎቴ አጎቴ ያለ በእድሜ ኩያ አብረን ሙዚቃ ስራ አቻነን። በቃ 2 ወር ልዩነት ነው ያለን እና አብረን ያደግነው ብዙ ነገር አጎት ማለት ይከብዳል። እንደው በቃ በጣም አብረን ያሳለፍን የነበረው እና በነዛ መሀል አጎቶቼ መሀል አክስቶቼ መሀል ነው የኖርኩትና እያንዳንዳቸው የራሳቸው ሴሽን አላቸው። ከአንዱ ጋር ሰውን ማለት ከአንድ ጋር ሰውን በቃ ሁሉም ጋር ነበረ መሆን የነበረውና በጣም ደስ የሚል ትዝታ ነው። አሪፍ አስተዳደግ ነው። በሰፊ ቤተሰብ ውስጥ ቤተሰብ አጎት ምናምን ያለበት ደግሞ የአያት ልጅ እንትን ሙልቃቃ ነው ይባላል። ሙልቃቃ እንኳን አይደለም በሰፊ ስለሆነ አላሞላቀቆኛ ደግሞ ያው የሌሎችም ልጆች ስለሚኖሩ ምናምን አሪፍ ነው። እኔ እንደውም አንዳልኩ ወግ ስርዓቱን ስለምወደው ብዙ ነገር መቀበል እፈልጋለሁ። በዛ መሀል በእኔ እድሜ ማልና በእነሱ መሀል ያለውን ጋፑን ያጠቡልኛል። ገብተዋል። እነሱ የነበሩበት ዘመን አለ፣ እኔ ያለሁበት ዘመን አለ እና ብዙ ነገር እንዲቀለኝም አድርጎልኛል ይመስለኛል። እና ኢቭን አሁን ሙዚቃ ላይ የሆኑ ሀሳቦች ስወስድ ከዛ ዋሳለሁ ወስዳለሁ እና እጠይቃታለሁ። እንደዚህ ምናምን ስተርትም ስለምሰማ ምናምን እጠይቃታለሁ። ሽሮ ሜዳና አካባቢው እዛ አካባቢ ያለው ማህበራዊ ህይወት ማህበራዊ መስተጋብር ሊነሳ የሚገባ ይመስለኛል። እኔ በእርግጥ አዲስ አበባ ብዙ አካባቢዎች ስናነሳ የሚመጡ ሰዎች ጋርም ስንወያይ ምናምን አሉ አካባቢዎች የሆኑ አካባቢዎች አሉ የቆየ ጠንካራ ማህበራዊ ግንኙነት ምናምን ያለባቸው ስለ ብዙዎቹ ስናነሳ ሽሮ ሜዳ ግን ከዚያም ከፍ ያለ ይሁን አይነት ማህበራዊ ህይወት ያለ ይመስለኛል። እና እስቲ ስለንገረን እንዴ ስለ ሽሮ ሜዳ እናንሳ እንጂ ቀደም ሲል እንዳልኩ የባህሉ አብዛኛው የባህል ልብስ ስትፈልግ የምትመጣው ሽሮ ሜዳ ነው። በየትኛውም አይነት ባህል እና አብዛኛው ከተለያየ ማህበረሰብ የመጣ ስለነበረ ጉርብትናውም ደስ ይል ነበረ። ብዙ ባህል ተወርሷል እዛ እና ወጣቱም ሲያድግ ያንን ይዞ ነው ያደገውና አሁን አብዛኛው ሽሮ ሜዳ ላይ ያለው ወጣት የባህል ልብስ ወይ ሱቅ የሌለው ወይ ማይሰራ ወይ በሆነም ሌላ ስራ ውስጥ ሆኖ በጎን ለጎን ማይሰራ የለም። አብዛኛው ጥልፍ የሚሰራ ከዛ ሽመና የሚሰራ የሚገራረብ ጥበቦች የሚሰሩ በጣም ምናልባት በአይን አይተው የሚያነሱ ገብተዋል። የሰው ምስል የሚያነሱ የቤተክርስቲያን ምስል በጥበቦቻቸው የሚሰሩ ወጣቶች ያሉበት እና በጣም የሚገርም ጥልፍ ብትል አሁን ጥልፍ የሚጠለፍበትን መንገድ ከባህላዊ ከእጅ ጀምሮ አሁን በማሽን እስከ መጥለፍ ድረስ በጣም የሚሰሩ ወጣቶች ያሉበት ነው። የሚገርም ሰፊ ያለበት ባህል ልብስ አሰፋፍ እንደምታውቀው እና በዛው ውስጥ ያደጉ ሞር እዛ ላይ ደግሞ በጣም ጠንካራ የሆነ ወጣት ያለበት ነውና በጣም ደስ የሚል ባህል አለ። መተሳሰቡ ደስ ይላል። እኔ አድጌ ተወሰነ እድሜ ድረስ ዘመናዊ ነገር እስኪመጣ ብዙ አፌክት የሚያደርጉት ነገሮች እስኪመጣ ድረስ ያለው በጣም ምኮራበት እንደውም እኔ ሰርቶኛል እምለው በጣም ያየሁት ዘመናዊ ምልህ ምንድነው መሰለ በአጥር መከለል ከጀመረ ጊዜ በኋላ ያለ ህይወት አለ። ከአጥር ብዙ አካባቢ ላይ አጥር ያልነበረው አብዛኛው ትልቅ አጥር የሚከበው ግን እዛ ውስጥ ብዙ ማህበረሰብ የሚኖርበት የነበረ በኋላ ላይ ደግሞ ግላዊነት ያተኮረ ሲመጣ የመጣው ዘመን የወለዳቸው ነገሮች የመጡበት እውነት ነው እና መገለል የመጣበት ብዙ ነገሩ እንዳልኩ አሁን ከቡና አንስቶ ቡና ይጠራራ የነበረ ማህበረሰብ ገብቷል። ዛሬ አንዱ ቤት ነገ አንዱ ቤት ቡና ይጠጣበት የነበረ ነው። በኋላ ላይ ከዛም እየራቀ ኑሮ ብዙ ነገር አፌክት እያደረገው ሲመጣ
ትንሽ ከዛ የመቆጠብ ነገር መጥቷል። እሱ ሁሉም ጋር የመጣ ችግር ይመስለኛል እንጂ በጣም ጉርብትናው ምሳሌ የሚሆን ሰፈር፣ ሽምግልናው ምሳሌ የሚሆን ሰፈር፣ የሆነ ነገር በሽምግልና የመፍታት ስርዓት ያለበት ነውና በጣም አሪፍ ሰፈር ነው። ከጋሞ አካባቢ የመጣ ሰው በብዛት አለ። አንተ ደግሞ እንደውም አንድ ዘፈን ላይ ሁሉ የሆነ ጋሞኛ ዘፈን ትችላለህ ነው? አዎ ቤተሰቦቼ የጋሞ ብሔረሰብ ተወላጆች ናቸው። አረ ኦኬ። ስለዚህ ትችላለህ? ብዙም ባይሆን ይችላል የተወሰነ። አራፓ እንኳን ሰምተሃል? በጋሞኛ ሲሰላም በለው እስቲ። አሁን እንደዚህ ስትለኝ ነው የሚጠፋኝ። እና ብዙ ጊዜ ሰላምታ ሎኡዱቲ ይባላል። እንዴት ናችሁ ለማለት፣ ሰላም ናችሁ ወይ ለማለት። ሰሮኮ ሰሮ ስትል ሰሮ ይባላል። ሎኡዱቲ ሎኮ ይባላል። እና ብዙ የሚገርም ክፍለ ሀገር የሚሄድ አጋጣሚ ነበረኝና በሆነ ወቅት እና በጣም የቀነውበት ምክንያቱም አሁን ከዛ አካባቢ ውጪ የሆነ ሰው ሲመጣ እንዲሁ በአኳኋኑ ባለባበሱ በብዙ ነገሩ የመለየት ነገር አለና ማንነትህ ከምንም ሆነ ከየትም አካባቢ ሆነ ዘራረግ ቅርብም ሊሆን ይችላል ሩቅም ሊሆን ይችላል እና መንገድ ላይ ስትገናኝ ሁሉም ከልጅ እስከ አዋቂ ሰላም ብሎ ነው የሚያልፍ። ኦኬ። እና ኢቭን ደግሞ በጣም ምን ተማርኩኝ፣ ስራ እየሰራ እርሻ እያረሰ ያለ ሰው ካለ የሆነ ቤት እየሰራ ያለ ሰው ካለ በዛ አካባቢ ስታልፍ ወልቃይሞ ይባላል። ኦኬ። ጉልበት ይስጥ ማለት ነው። እና ልማር ነው በቃ ሁሉም ሰው ይላል። ላያውቀው ይችላል ከየትም መንገደኛ ነህ አልፈ የምትሄድ መንገደኛ ነህ፣ ግን ድምፅን ጮክ ብለህ እንደዛ ብለህ ታልፋለህ። እና በጣም የሚገርም ልማድ እና ከልጅ እስከ አዋቂ በቃ ሰላም እያለ ነው የሚያልፈው። እና ይያቁናል እንዲለው እንደሆነ ያብሮች ነው ልማዱ ነው። ይሄ ልማድ ነው በቃ እዚህ አካባቢ ላይ ሁሉም ሰው ሰላም ሳይባባል አያልፍም። እና አየኛል አሁን ዛሬ እኛ መንገድ ላይ ስታይ ኢቭን የምታውቀው ሰው ቢሆን እንኳን ካላያት ሰላም አትሉም ምናምን አይደል? ጠርተው ነው ሰላም የሚሉ እና ኢቭን ለማያውቁት ሰው ጭምር ማለት ነው። እና በጣም የሚገርም ያ አይነት እንትን እዚህም አለ እዛው አካባቢ ላይ ከዛው አካባቢ የነበሩ እዛ ያደጉ ሰዎች ስለነበሩ አሉ። በጣም ብዙ እንደዛ ሰላምተኞች ናቸው። በጣም ደስ ይላል አካባቢም ላይ። ስለዚህ ይሄ አሁን አንተ ሽመና ምናምን ሞክራል እንዴ? ፋሚሊ እኔ አልሰራው። አረ ፋሚሊም የተወሰነ ነበር መስለኝ አጎቶቼ። እኔ ግን ነፍስ ሳቅ ሲሰሩ አላየው። አይ ቲንክ በጣም early age ላይ ምናምን የተወሰነ ሞክረው ሊሆን ይችላል። ግን አያቴ ትምህርት እንዲማሩ ይፈልግ ስለነበረ ነበር የሚለው ትምህርቱ እንዲያተኩሩ ይፈልግ አሁንም ሲነግሩኝ ነው እንጂ አላየውም ሽመና ሲሰሩ። ግን እኔ ደግሞ ሽመና የሚሰራ ቤተሰብ ውስጥ ደግሞ አይቼ አድጌያለሁ። እኔ እኖርበት የነበረው ቤተሰብ ውስጥ ግማሹ ከቀድሞ አያቴ ጋር ከመግባቴ በፊት የነበረው ቤት ላይ ግማሽ ቤት ተከፍሎ ግማሹ ሽመና ሲሰራ አይቻለሁ። ኦኬ። እኔ ግን ሞክሬም አላውቅም። ድውር ግን አዳወራለሁ። አረ ድውር ማዳወር በጣም እንትን እላለሁ አውቃለሁ። ወርቁ ነው በቃ ካልተሳሳትኩ እኛ ግቢ ተከራይቶ የሚኖር እንዴት ነው አሁን ግቢ ተብሎ ሊገለጽ የሚችለው? ብቻ ግን እኔ የምንኖርበት እኛ ቤት በጎን ወርቁም ይባላልና በጣም ደስ ከሚለኝ ስራ መሃል እንትን ማለት እንዲ ማዳወሩ በጣም ከዛ ሰፈር ሌሎች ደግሞ የኛ ምኩዮች አሉና በቃ ማድረግ እንትን ያሉና እንዴት እንደሆነ አላቅም በተለየ ይወደኝ ነበር። ስለማስቸገር ይመስለኛል ረብሸዋለሁ፣ ሲሰራም ረብሸዋለሁ ምናምንና ወርቁ ያስደውረኛል፣ ሳንቲምም ይሰጠኝ ነበር አስደውሮኝ ምናምን። እሷ ነገር በጣም ለልጅ በተለይ ደስ ትላለች። ደውርደው መንገድ ላይ ስታየው ራሱ ስታልፍ እኮ በጣም ውበት አለው። ሲያደውሩ ስታይ ድር ሲያደሩ ስታይ ምናምን ስታይ በጣም በቃ የተለየ ውበት ነው የሚሰጠው አይደል? እንዳልኩ እንደ ኮሚኒቲ አሁን እንዳልኩኝ ያው ከአጋማሹ ቤት ላይ ይሰሩ ነበር። ከተለያየ ቦታ ማለት ከክፍለ ሀገር የመጡ ሽመና ሙያቸው የሆነ በዛ የሚተዳደሩ የነበሩ ሰዎች ተከራይተው ይኖሩ ነበርና ማለ ግቢ እንትኑ አንዱ ክፍል ተከፍሎ በጣም ብዙ የሽመና የተዘረጋበት ውስጥ ይሰሩ ነበር እና አልፎ አልፎ ጥለት ለመግዛት ላክ ነበር። ኦኬ። እና ግን የመስራት እድል አልነበረኝ። አይገርምህም? ግን ዴቭ እንትን ሽመና በእውነት በተለየኛ ሀገር
የሽመና ጥበብ እኔ የሚገባውን ያለ የተወደሰ አይመስለኝም። አንተን ሳይ ጥለት ጋቢም ላይ ነጠላም ላይ ልብስም ላይ ጥለት ሳይ ይሄንን እንኳን ክር እንደዚህ ወርውሮ ሰው ክሮች የወረወረ መስራት ይቀርና የዚህን ቀመር ማግኘት ይቀርና ለስዕል ያየ ሰው ለመሳል ጥለቱን ሰው ቢስል እንኳን እንደነቃለን አይደል? ሲስል አንደነቅ። ጥለት የሳለ ሰው እኮ ካየን በጣም ነው የሚደንቀን። እሱ ክሩን እንደዚህ ሰብስቦ ያንን ስዕል መፍጠራቸው አይገርምም? እኔ ሁሌ ነው መደነቀው። ይሄንን የሽመና ጥበብ እንግዲህ ማለት ነው በጣም በብዙ ፋሽን የምትላቸው እንኳን የማይሰሩትን ነው እነሱ የሚሰሩት። ኢንዱስትሪው በጣም ምርጥ ነው። ማህበረሰባዊ ላብህንና ወዝህን ነው የምትሸጠው፣ ጥበብህን ነው የምትሸጠው። አሁን ደግሞ እንደምታየው የቻይና እቃ እኛ ሀገር በጣም ብርቅ ከሚባሉት ብርቅ ነው የሚመስለን እና እያጣጣልን ነው። እሱ ብቻ ሳይሆን እንደውም የሆነ ባህል ጊዜ የሽፎን የማድረግ ልማት መጥቶ ነበርና የራሳችን ሀገር ባህል እያለ እንደ ሽፎን የማድረግ ባህል የሚተቹ ሰዎች የመጡበት አንድ ሰውዬም እንደ ሶሻል ሚዲያ ላይ ሲያወራ ሰምቼ እንጂ በጣም የሚገራርም ሽፎን ትክክል አይደለም። ደግሞ ሲያምራል በእንትን ልክ አያምርም፣ በዛ ልክ አያምርም። በእውነት ያ አንደኛው ኦሪጂናሊቲ አለ መለያ ነው። ኦሬዲ ያን ልብስ ትለብስ ያየ ሰው ከየት እንደመጣ የምን ሀገር ሰው እንደሆነ መለየት ይችላል። እንደየ አካባቢው እኮ ሽመናው አሁን በደቡብ በኩል የሚለበሰው አለ፣ ከዛ አማራ ክልል ስትሄድ አለ፣ ኦሮሚያ ክልል ስትሄድ አለ። ያ ሁሉ ስብጥር ነው። ኢቭን ከለሩ እኮ ይገልጸዋል አይደል? የማንነቱን ይገልጸዋል፣ ባህሉን ይገልጸዋል፣ አሰራር ጸጉር አሰራርን ጨምሮ እያንዳንዱ ነገር እና ያ ነገር በጣም አሪፍ ነበር እና እንዳልኩ ግን የሚገርመኝ እንዲሁ አይተው የማንሳት ጥበቡን እንዴት እንዳወቁት በጣም ግራ የሚያጋቡኝ አይነት ሰዎችን አቃለሁ። ሽመና ላይ እንዳልኩ ይሄንን ዲዛይን እዚህ ላይ ያለውን ዲዛይን አይቶ ብቻ አሁን ጭራሮም ይባላል አይደል? እሱ አሰለጣጠሩ ሽመናው ሲሰራ እንዴት እንደሚመጣ በዛ ነው የሚወስነው። ያንን የመስራት ሁኔታ አላቸው እና በጥበብ በእውቀት የታገዘ አይደለም ማለት በዘመናዊ ትምህርት ታግዞ አይደለም፣ ግን በባህላዊ መንገድ ያንን የሚሰሩ በጣም እንቁ ሀገር በቀል በጣም የሚገራርሙ ልጆች ነው ሲሰሩ ማቀውና ማደግ የሚችል ነገር ግን ጀስት ከዛ እንትን ውስጥ አልወጣም። ገብቷል? ተሸጣለህ እዚሁ እርግጥ አሁን ይሻላል፣ ያንስ ተለቅ ባለ ዋጋ ይሸጣሉ ልጆች፣ ግን በዛ ልክ ባለው እውቀት ልክ አይደለም ያደገው። ይባል ምን ትዝ አለኝ መሰለህ? እኔ የሚመስለኝ በፎይል ምግብ አስጠቅልለህ ታውቃለህ? በቃ ያ ነው በፎይል እንደመጠቅለል ነው። ባይዘው ውበት በሌለው አብረቅራቂ ነገር እንደመሸፈን ነው የሚቆጠረው። ግን ያብረቀርቃል፣ ግን አያምርም እንዴ! ስንት መስቀል እኮ ጨርቅ ላይ ነው የተሳለው ብለህ እኮ እስኪደነግጥ ድረስ የሚገርም ጥልፍ ታይበታል። ሀገርኛ ልብሳችንና ክብር ለነሱ ይሁን። ከምር በጣም ሽሮ ሜዳ በጣም እንደ እንትን ሊታይ ይገባል። ሰፈር ብቻ ሰፈሩን የሆነ የምታስተዋውቀው ለምሳሌ የሆኑ ሀገሮች ጋር ኢንዱስትሪ መንደር ነው ተብሎ ይነሳል አይደል? አሜሪካን ነው ቺካጎ ይባልና ኒውዮርክ ተብሎ የሆነ ነገር ከዛ ይሄ ፊልም ሆሊውድ ያለበት አካባቢ በሆነ ነገር የሚታወቅ ይሆናል። የሆነ እዚህ አካባቢ ነው ያሉት ምናምን ተብሎ ይነገረናል። እና ካሊፎርኒያ ምናምን ሞናኮን ለምሳሌ የፋሽን ከተማ ተብሎ ዓለም በሙሉ ስለ ፋሽን ሀብታሞች የሚኖሩበት ምናምን ሌሎችም ከተሞች እንደዚህ በሆነ ነገር እንዲታወቁ ይደረጋል በደንብ። ሽሮ ሜዳ በልዩነት በዚህ ጥበብ ዓለም እንዲያውቀው መስራት ይቻላል። ይሁን በሆነ መንገድ ፌስቲቫል በማዘጋጀት ልብሶቹን በማስተዋወቅ ምን ማለት የሚሰሩበትን ደረጃ አቅሙን ምናምን እዛ ጋር ያለውን ባለሙያ አቅም በደንብ አጉልቶ በማስተዋወቅ እንዲታወቅ ማድረግ ይቻላል። አንድ ፕሮጀክት አዲስ አበባ ውስጥ ሽሮ ሜዳን ብሎ ከዓለም ሰው እንዲመጣ መስራት ይቻላል። ሽሮ ሜዳም ከመላው ዓለም ሰው እንዲመጣ ማድረግ የሚቻልበት ቦታ ነው። ምቃቅም አለ በጣም የሚያስገርም ዴቭ ሄደን እናውቃለን አይደል? ሳትገዛ እንኳን ዞረ ምናምን ሱቆቹን ምናምን አይተህ ብትወጣ ተደንቀ ነው የምትወጣው። እንዲህ ምናምን የሚያስብልን ነገር አይተህ ነው የምትወጣውና ይሄ ያለ ማህበረሰቡ እንደውም ከሚሰራው ስራ ብዙ ተጠቃሚ አይደለም ማለት በቂ ሊኖርበት ይችላል። ግን ሌክጀሪ መኪና ያለው
ሌክቸሪ ቤት ያለው ምናምን አይደለም። ግን ጉዳዩ እንደዛ ማስደረግ ይችላል፣ በጣም ይችላል። አሁን እንዳልኩ አሁን በፊት ጀምሮ ነው አሁን ነፍስ አውቄ ጋቢያውን ለምሳሌ ስታሰራ ወይ ነጠላ ስታሰራ እናቶቻችን ያንን ጥጥ ራሳቸው ፈትለው ገብተዋል። ጥጡ ፈትለው ሰርተው ይሰጡታል ለሽመና ለሚሰራው ሰው ያ ጋቢ ሆኖ ይመጣል። እዛ ውስጥ እንኳን የነሱ ተሳትፎ ነበረው። እኔ አሁን ጥጥ ሲፈትሉ አስተውስ ነበር። አሁን ጥጥ እንትኗን ራስ ጥጥሪዋን ማውጣቱ ራሱ ከዛ ምክንያቱም ያ የሚመጣው ኦሬዲ ከሆነ ጊዜ በኋላ በፋብሪካ የተሰራው ይመጣ ነበር። እስከዛ ጊዜ ድረስ እንትኑ ሮ የሆነውን ከስራ ያለውን ጥጥ እሱን ፈትሎ አስቋሽቶ ጋቢ አድርጎ የመልበስ ሂደት ነው የነበረው። አሁን ነው እንደውም እኮ በቃ ጀስት እድሜም አለ ከዛ ደግሞ ብናኝም ስላለ አይንም ይይዛል። ከዛ አንፃር ነው እንጂ ይወዱት ነበር ያንን እንዴት እንደሚያሳልፍ ሳይኮሎጂካሊ ቁጭ ብሎ ትዝ አያቴ የትኛውም በማህበረሰብ ውስጥ ያሉ እናቶች ምናምን ጊዜያቸውን ኮንሰንትሬት አድርገው የሚያሳልፉበት በቃ መፍተል፣ ተፍጥሬ ማውጣት፣ ጋቢ ማዘጋጀት፣ ለልጅ ማዘጋጀት ምናምን በቃ የሚሰጣቸው ስሜት ላንተ ዩኒቨርሲቲ ስትገባ የሚሰጡን ማዘጋጀት አያቶች ምናምንና እዛ ማህበረሰብ ውስጥ ማድረግ በጣም ደስ እንትና እንኳን ኩራቱም ራሴ ነኝ ፈትዬ ይሄ ጋቢ ስጦታ ሲሰጥ ራሴ ነኝ ፈትዬ አዘጋጅቼ ይባላል። ኩራቱ ሁሉ አለው። እናቶች ራሳቸው የሚፈትሉት ረጅም ጊዜ ነው። ለምሳሌ አንድ ሁለት እንትን ይደረግና ዛፍ የጥጥ ዛፍ ምናምን ይተከላል። እኔ አንድ ሁለቷ ላይ የሚበቅል እንትን የሚለው በጣም በረጅም ጊዜ ነው አይደል? በረጅም ጊዜ ነው። ባንዴ ለጋቢ አይሆንም። እዚህ እሱን አጠራቅሞ እሱ እየተፈተለ የሚሰጠው ሰው እድለኛው ሰው ነው። በጣም የሚወደደው ነው፣ የሚከበረው ሰው ነው ማለት ነው። እና ይሄ እንደዚህ ሁሉ ነበረውና ብቻ ቀላል ነገር አይደለም። ሽሮ ሜዳ አካባቢ ያለው ይሄን ለማንሳት በጣም ነው። ትምህርት ቤት ነው የተማርከው? እዛው ሽሮ ሜዳ ነው የተማርኩት። እንጦጦ አምባ አንደኛ ደረጃ ሁለተኛም ደረጃ እንጦጦ አምባ ነው። እስከ 10ኛ ክፍል የተማርኩት እንጦጦ አምባ። አቦኪ ተማረ ፌመስ አለ? አሁንም ማስታውሰው ፌመስ አንተ ብቻ ነህ? እኔ ብቻ ነኝ ትላለህ። ሊሎ አሁን በእንትን በኳስ እንትናን ታፈሰ ተስፋዬ እሱ አሁን በጣም ረጅም ጊዜ ሲጫወት እናስታውሳለን እኛ ልጅ ሆነን። እዛው አማዲስታ ግቢ ኳስ ስለነበረው አይድሮ አማዲስታ ነው የሚባለው፣ አሁን እንጦጦ አምባ የሚባለው እዛ ሲጫወት እናስታውሳለን። ከዛ ውጪ ብዙ አላስታውስም። እስከ 10ኛ ክፍል እንጦጦ አምባ ነው የተማርኩት። ከዛ 11 እና 12 መነን ወይም ደግሞ የካቲት 12 እዛ ነው የተማርኩት። ሁለት ትምህርት ቤት ነው። ደነቅ ትምህርት ቤት ነው። ብዙ ሰዎች ያወሩለታልና እስቲ ንገረን፣ እስቲ አጫውተን ለሜሞሪ እንዲሆን። የካቲት 12 በጣም ኃይለኛ ርዕሰ መምህር ነበር ማለት ነው። አህመድ መሰለኝ የሚባለው እና በጣም ኃይለኛ ነበር እና ራሱ ነው የሚቆጣጠረው። ከዳር እስከ ዳር ግቢውን ይዞራልና ይወጣል። ልክ ክላስ መግቢያ ሰዓት ላይ ሲደርስ ወይም ደግሞ ጠዋት ስንገባ አርፋጅ የሆነው ተማሪ እንዳለ ሰብስቦ ወደ ጫካ ይዞ ይሄዳል እና ድንጋይ ያስለቅማል እና ጥግ ያለው ድንጋይ። በጣም ኃይለኛ መምህር ነበር በጣም እና አስታውሳለሁ። እኔ ግቢ አስወጦኛል። አርፌጄ ከሲስተር ጋር ነው የሚሄደው። ሲስተር ጋር እኔ የ10ኛ ክፍል ላይ የመጀመሪያ ማትሪክ ወስጄ ወደኩኝ። ከዛ በኋላ ፕራይቬት ተፈትኜ ነው ድጋሚ ያለፍኩት። እና ከዛ በኋላ ከሲስተር ጋር እኩል ሆነን እኔ 1 አመት ቀድማት ነበረ። ከዛ እኩል አብራችሁ ማትሪክ ተፈተንን ገባው እንትን። ከዛ ልክ እንደ አርፍደን የሆነ ጊዜ አርፍደን እንሄዳለን እና እኔ ያኔ እንትን አለች የሆነ ጥጋቧም አለች ካጣብሱ ልክ ከኤሌመንተሪ በኋላ ከዛ ሩጥ አለኝ። ከዛ አሮጥኩ እና አሁን የካቲት 12ን ከዛ ጫፍ እስከ ዩኒቨርሲቲው ግቢ ድረስ ሮጠ ደርሰናል። በጣም የዛ እንደው ልጅነቴ ላይ አላሸከርኩም። የዛ ጊዜ ላይ ትንሽ ቁጡም ነበርኩ። ያም ቁጡነት ከአባቴ መሞት ጋር በተያያዘ ትንሽ ባህሪ ለውጥ አመጣ። የሆነ ስብራቷም ነበረች ምናምን በዛ ይመስለኛል። እና ቀስ እየተራመድኩ ምናምን አስቸጋሪ ነበርኩ። አላው ለመታዘዝ አስቸጋሪ ብዙም አይደለም፣ ግን እንዲህ ከመጡ የተወሰነ ከኔ ከባህሪ የተለየ ነገር ካለ ትንሽ እምቢ ማለት ምናምን ነገር ነበር። ብዙ እንትን አይደለም፣ ግን
ትንሽ ቆጣ ነበር እና ከዛ አዞኝ ያንን አድርጌያለሁና በጣም የሚገርም መምህር በጣም ብዙ በጣም ዱርዬ የምትላቸው ተማሪዎች በሱ የተነሳ ተስተካክለዋል እና በቃ እያዞረ ያስለቅማቸው ነበር እሱ እንዳይቀጣቸው አለባበስ ሁኔታ ነበር ልብሴማ ማጥበብ ምናምን በሱ በጣም ይቆጣጠር ነበር ጸጉር ስታይል ከዛ ጊዜ ጀምሮ ነው እንደዚህ ማድረግ ጀምሮና አስቸግር ነበር በቃ ጸጉር ማበጠር የጀመርከው ከዛ ጊዜ ጀምሮ እና አሁን በቃ ልክ እንደ ጥሩ ልማድ ሆነልኝ ማለት ወደዋለሁ ሞመንቱን ሳበጠር ያለው ጊዜ ምናምን ደስ ይለኛል አትክልኝ የሰበምር በየቦታው አሉና የአፍሪካ መሪዎች ነው ይመስሉኝ እንዴት ወፍታንታን እንዴ ዩኒት ሊደሮች አሁን እሱ ያለውን አይነት አጋጣሚ ነው ያስታውሳሉ ለምሳሌ አሁን ተመሳሳይ የትኛው ቦታ አለ የትኛው ቦታ ዩኒት ሊደር የሚባለው ሰው ዲክታተርሺፕ በጣም ዲክታተር ብቻ ነው የሆነ እንትን ድራማቲክ ቫሪ አላቸው ደስ የሚል ነገር አላቸው እኔ እንደውም ማረሳው አንተ ሲያወራ የእንትን ተፈሪ መኮንን መሳሪያ የሚያወጣ አስተማሪ እንደሰመምር ነበር እኔ ሲሉ ሰምቻለሁ አስተውዛለሁ በጣም አይለኛ ነው ይሄ እንዳልከው የአፍሪካ ማሪ ከርታታው የሚባል እንደዚህ ዩኒት ሊደር ነበርና እና ከርታታው ተማሪዎች ናቸው በስምምነት ስም ያወጡለት እና ከሌላ ትምህርት ቤት አንደኛው ልጅ መጣና እንግዳ ነው የገባው እንግዳ ከዛን ርዕሰ መምህሩ እንትን ዩኒት ሊደሩ የታለ ምናምን ሲባል ያውና አሉት ስሙ ማን ነው ፈልጌውን ሲባል ከርታታው በለው አሉት ሄዱ ከርታታው ፈልጌ ነው ይሏል በጥፊ ለነግራቸው አንከራተተው ላሉ እና የተለመደ ነው እንደዚህ አይነት ነገር ማለት ነው የመጨረሻው ይመስለኛል እሱ እንደውም ነው ከዛ በኋላ በቃ እኛ ልክ ከግቢው ስንወጣ እሱም ሌላ ርዕሰ መምህር እንትን አለ ተሾመና በዛ እንትን አለ እንደውም ለኛ ጊዜ ላይ በጣም አስቸጋሪ በጣም ይፈሩት ነበር በጣም ያላጠፉ ሰዎች ይፈሩት ነበር እኔ እንደውም አንድ ተማሪው ሁሉ አስታውሳለሁ እኔ ብዙ ጊዜ በስታይልም በፀጉሬም በአለባበሴም ምናምን ትንሽ ለይ ነበርና ትንሽ እኔ ላይ እንትን ይል ነበር እንትን ይለ በቃ ስርዓት እንዲህ ስለሚፈልግ ትኩረት የሚስበው ልጅ ነበርክ ትንሽ ካለባበስና ከሱሪ እንደፈለኩ ማሰፋት ምናምን ወድ ነበር ቡትስ ጫማ ማድረግ ወድ ነበርና እዛ ስር እንዲገባ አድርጌ ኦኬ የሂፕ ሆፕ እንትን ነበረች ከዛ ደግሞ ጸጉሬ በቃ በጊዜው ጎፈሬውኝ ሲር ተቆረጠው አማሳነሳ ምናምን ይለኝ ነበር ፍሪስታይል ታረግ ነበር ያኔ ፍሪስታይል ማድረግ ሳይሆን የተለማመርኳቸው መወዳቸው ዘፈኖች የነበሩት ዘፈን እና ማን እስቲ አሁን ልጅ ኢያሱ ከዛ በኋላ ደግሞ ጆላክስ የሚባል ነበር እኔ የሰማ ያድቋቸው ነበሩ እነሱ በጣም የሚገርም 10ኛ ክፍል በኋላ ምን አረግ ነበር መሰለም ከአንድ አጎቴ አሁን ከኩያ አጎቴ ጋር ካሴት እየቀዳን እንትን ነበር ሂፕ ይመስለኛል ቆይ ኤሊስት የሚባል ፕሮግራም ነበረ አፍሮ ኤፍኤም ላይ ቅዳሜ ይቀርብ ነበር ከዛ ደግሞ ዲጄ ኤሚ እሷ አፍሮ ላይ ከዛ ደግሞ ዲጄ አሮን ሜሎዲ ሂትስ 97 ላይ ከዛ ደግሞ አንድ ደግሞ ካፖዝሬል እሱም ሾው ነበረው ሂፕ ሆፕ የኛ ሀገር ሂፕ ሆፕ ሚዘወተርባቸው የነበረው እና እሱን እንቀዳ ነበር ከወንድሜ ጋር እንቀዳለን ከዛ ሪከርድ ያደረግነው መልሰን ሰማና እንለማመድ ነበር በጣም አሪፍ ጥራት የሚወጣለት ግን እሱ ነበር የሚገርም ያና ማን እንደምትሰሙ ከውጪ ለምሳሌ ከውጪ የዛን ጊዜ በጣም ይዘወተር የነበረው ወቅቱ ሬጌና ዳንሶል ነበር በጣም ይሰማ የነበረው ሻምፖል ሻጊ በጣም ይሰሙ የነበሩበትና ከሂፕ ሆፕ ደግሞ 50 ሴንት ከዛ ደግሞ ጂዊኒት ግሩፑ በሙሉ ከዛ ያንግ ማኒ ለሊዋን የመስራታ ካሽመኒ ያንግ ማኒ የሚባል ያንግ ማኒ ካምፓኒው ማለት እሱ ውስጥ የነበሩ አርቲስቶች በሙሉ ከዛ ደግሞ ካኒ ዌስት በዛ አካባቢ ላይ ምን መሰለ ካሴት ቤት ሰራ ነበር በነገራችን ላይ ይሄ የሰፈር ቪዲዮ ቤት ነው ቪዲዮ ቤት ማከራያ እዛ ነው እንደውም በቃ ብዙ የሙዚቃ መሰረት ይዛ የሚጫጫረው ሲዲ ልክ VHS ሞጫ VCD መግቢያ የዛኔ በቃ VHS እያበቃለት ነው ዴኮ አለ በየቦታው አጋጣሚ ካለ በቃ የተወሰነ ነው ነበሩ ካሴቶች የዲክ ካሴቶች ነበሩ ብዙ የሚያያቸው ስላልነበረ በቃ በማዳበሪያ ወደ ቤት ያስገባናቸው ይሁን ደብል ነው የሰጠኝ ትባላለህ እንትን ተከታታይ ሲሆን ነው ሲንግል ሲዲ ምናልባት የሚሆነው ብዙ ጊዜ ያስተውለኮና ወይ እንደ ፊልም ABCD C ድረስ ABC አብዛኛው ሲ ነው ተከታታይ ሲሆን ደግሞ አንዳንድ ሲዝኗ እንትን ኤፒሶዷ ብቻ ስትወጣ አንዷ ሲ
እቺ ለምደሽ ትምህርት ላይ እንዴ ነው ዜሮ አልሆንሽ? ትምህርት ላይ መካከለኛ ተማሪ ነበርኩ። በዛ አልነበርኩም፣ ሰነፍም አልነበርኩም። ግን ትምህርት ፍቅሩ ነበረኝ፣ የመማር ፍላጎቱ ነበር። ከዛ በኋላ እንደውም በቃ የ10ኛ ክፍል እንዳልኩ ስወድቅ ከዛ በቃ ብዙ ጥያቄ መጣ። ምክንያቱም ያኔ ምን ሆነ መሰለ ፋዘር ልክ 8ኛ ክፍል ከሞተ በኋላ ትምህርት ላይ ጥሩ እንደሆንኩ ምናምን ነው ማቀ የነበረው። ከዛ ፋዘር ልክ ሲሞት በቃ የትምህርቱ ሞራል ጠፋ። በቃ ብዙ ያላር በጣም ደግሞ እንትን ነበረኝ፣ ቀረቤታ ነበረኝ። በጣም በተለየ ሁኔታ ከፋዘር ጋር ቀረቤታ ነበረኝ እና እጓጓ ነበር ከስራ የሚመጣበትን ታይም በጣም በጉጉት ነበር የምጠብቀው። እና በቃ ኢቭን ለኳስ እንደዛ መሆነው በቃ ልክ እሱ ሲመጣ ሁሉ ነገር ጥዬ ነው ሩጬ ልቀበለው ከስራ ወጣለው። ልክ ፌርማታ አለችና እንትኑ ሰርቪስ መጥቶ የሚያቆምበት እሱ ጋር ወጣለው ተቀብዬው ለመግባትና ምግብ ይዘት የሚይዝባት ሻንጣ ነበረች። እሷን ተቀብዬ ለመምጣት አብሬው ለመመለስ ወደ ቤት ወጣ ነበር። ልክ 11 ሰዓት ላይ እዛው ጋር ቆሜ ጠብቀው ነበር። እና በጣም እና ያ ቀረቤታ ልክ ከልጅነቴ ጀምሮ ምን ይለኝ ነበር መሰለ ወላጅ ቋሚ አይደለም ይለኝ ነበር። በጣም early age ላይ ነው ማለት ልጅ ሆኜ ጀምሮ ይሄን ሲደጋግመው አውቃለሁና ልጅነቱም ነበረ፣ አለማስተዋሉም ነበረ፣ ጨዋታ ላይ ትኩረት ማድረጉ ነበርና አልገባኝም ነበር። እና ሁሉ ጊዜ ልክ ጨዋታ ሲያታልለኝ ወይ የሆነ ነገር ውስጥ ገብቼ በቃ ልክ ያልሆነ ነገር ሳረግ ወላጅ ቋሚ አይደለምና ሁሉ ጊዜ ምክሩ ነው የሚቀርመኝ። አንድ ቀን በህይወቴ መቶኛ ያቅ አንድ ቀን እና በቃ እያንዳንዱ ነገር ሳጠፋ አስቀይሜዋለሁ ምናምን ብዬ ሳስብ እንባ ነው የሚቀርመኝ። ለምን አስቀይሜዋለሁ እና ይቅርታ ጠይቀዋለሁ እና ይቅርታ ነው እያስለመደኝ ያሳደገኝ እና ይቅርታ እንድጠይቅ እየነገረኝ ሳይሆን በቃ ይቅርታ አለው አጠፋው አስቀይምኩት በጣም እና ልክ ያ በጣም የጠበቀ ወዳጅነት በጣም የጠበቀ መፈለግ ልክ ሲሞት ዓለም እንደተገለበጠ ሆነብኝ። እና የባህሪ ለውጥ አመጣው። ዝምተኛ ሆንኩኝ። በቃ ብቻዬን ማተኮር የሆነ የሴሬሞኒዎች ሲኖሩ ባህል ሲኖር ብቻዬን መሆን በቃ መገለለ በቃ እንትን አለው አላቅም ለምን ያ እንደሚሆን በቃ ትቼ እወጣለሁ ምናምን እና እያንዳንዱ ማታ ላይ አስታውሰው ነበር። በቃ ማታ እንቅልፍስተኛ ምናምን በቃ እንትን ነው በቃ የመከረኝ ምክሮች እና ደግሞ ያውንና ልክ 10ኛ ክፍል ላይ እንዳልኩ ማትሪክስ ወርቅ ቃሉን በላው ብዬ ተሰማኝ። ሊሞት አንድ ሳምንት አካባቢ ሲቀር ምን አለኝ መሰለ እቺ ወላጅ ቋሚ አይደለም ምለውን ደገመልኝና ታናሾቹ የሚከተሉት አንተን ነው፣ አንተ በመራቸው መንገድ ነው እነሱ የሚወጡት። አንተ ጎበዝ ከሆንክ እናንተ ትጉ ሆነው ይወጣሉ፣ አንተ ዘነፍ ከሆንክ አንተን ይመስላሉ እና ቀኝ እጄን ሰጥቻለሁ አለኝ። እና እስከዛ ድረስ ይሞታል ብዬ አላሰብኩም። በጣም አዘንኩ። የዛን ቀን ከቤት መውጣት አቃተኝ፣ አለቀስኩ ምናምን ቁጭ አልኩ። በቃ ስብር አልኩ በቃ እና ልክ ከዛ በዛ ከአንድ ሳምንት ነው ምናምን ከሆነ የተከተወሰነ ቀን በኋላ አረፈ። ሲያርፍ የሚገርም ማታ ፊልም ተከታታይ ፊልም አይ ነበር እዛ ከካሴት ቤት ማመጣና አይ ነበርና ፕሪዝን ብሬክ ይመስለኛልና ተከታታይ እሷን አምጥቼ አይቼ ማታ ቀና ደና እንደነበረ ማዘርም ስትነግረኝ ጀስት ቻው ሲላት ነበር ለሊት ላይ እና 8 ሰዓት አካባቢ 10 ሰዓት ላይ እንመጣለን ብለውኛል ይላታል። ጀስት እኔ አሁን በቃ ሲነግሩኝ ነው በኋላ ላይ። ከዛ ጠዋት ጫጫታ ሰማሁና ተነስቼ ቀጥታ ካልጋ ተነስቼ እሱ ጋር ነው እና ከለከሉኝ። ምናልባት በህይወቴ ቢፈቅዱልኝ ጥሩ ነበርም ብለው አሉ። በቃ ያ እንዳይወጣልኝ ሀዘኔ እንዳይወጣልኝ ሆነ። ጎረቤት ነው የነበሩ ሰዎች ናቸው ምናምን እንደዛ የሆነውና የልጅ ነው ብለው በቃ ያ ባየው ምናልባት ይወጣልኝ ነበርና ከዛ በኋላ ተጎደው ዩኒቨርሲቲ 3ኛ ዓመት ድረስ በቃ የባህሪ ለውጥ በጣም ብዙ አስቸጋሪ ቁጡ ምናምን ሆንኩኝ እና ስሜቴን ምናልባት በቃ አይ ወይም አው በሚል ነበር እንደውም ገልጽ የነበረው ሰዎች ጥያቄ ምናምን ሲሉ በቃ እና ልክ 10ኛ ክፍል እንዳልኩ ተመልሼ ስገባ ጥግ ላይ መቀመጥ ከሰዎች ተነጥሮ በቃ ጥግ ላይ ነው መቀመጠው። ሰው መጠበቅ አልወድም። ቶሎ ብዬ ከትምህርት ቤት ወጥቼ ወደ ቤት ነው የሚሄደው። ከቤት ወደ ትምህርት ቤት ነው። ከዛ 11ኛ ክፍል ባስ 11ኛ ክፍል ላይ በቃ ጥግ ላይ ነው መቀመጠው እና ሰዎች እኔን ለማዋራት ይቸገሩ ነበር ማለት በቃ እና ጫካ እሄዳለሁ። ልክ ከእረፍት ታይም ላይ
እጄ ላይ ወይ እስክሪፕቶም ካለ ያስኩ ምናምን እዚህ ላይ እጭራለሁ። ግጥም እዚህ ላይ ዝም ብዬ እጽፋለሁ። የሸመደርኳቸውን እጽፋለሁ ጥግ ላይ ዛፍ ላይ ቁጭ ብዬ። ከዛ ደግሞ እንትን እረፍት ሰዓት ላይ ሽንት ቤት መታጠቢያ ቤት ምናምን ስትሄድ በቃ በጫካ ውስጥ ምንን ግቢ ጫካ አለው። ጫካውን ሳይድ ኖርማሉን ሳይድ ትቼ በጫካው ሳይድ እሄዳለሁ። እዛ ቁጭ እላለሁ ምናምን። ማመን አልፈልግም። በቃ ከበደኝ። ማዋየትም አቃተኝ ለሰዎች። እንዲህ ነው ብዬ መናገርም አልችልም። በቃ ዝም አልኩ። በቃ በቃ የነገረኝ ነገር ሁሉ ገብቷል። ከ10ኛ ክፍል እና ኃላፊነቴን አልተወጣሁም። ነግሮኝ ያንን አለማድረጌ ሌላ በቃ ህመሙን 10ኛ ክፍል ማለት ሲያቀተ ሶርቅ በቃ የዛ ጫናም ነው የዛ ስትረሱ የዛ ስሜቱ ነው። በቃ ትምህርት ላይ የነበረኝ ነገር ቀነሰ ምናምን። ከለቅሶ በኋላ ያለው ጉዳይ ነው የሚጎዳው። ለቅሶ ሁካታው በሰው መከበቡ አለ፣ እንግዶች ይመጣሉ፣ ዘመድ አለ፣ ምን በቃ እስከተወሰነ እስከ 12 ቀን ምናምን ቤት ያ ነገር የተሸፈነ ይመስላል። እኔ ደስ የሚለው ምን መሰለህ? ልክ በቃ ያ ለቅሶ እንዳለቀ አያቴ ቤት አይደል ላይ ገባ ነው። በቃ ተንከባካቢ ብዙ ነበር። በቃ ጠያቂ ብዙ። ሁሉም በቃ ሩሩ ናቸው። የሚደግፉ ሰፖርት የሚያደርጉኝ፣ ትምህርት ላይ ስደክም የሚያማክሩኝ ወይም እንትን የሚሉኝ ነበሩ። በሱ ጎሎብኝ አያውቅም። በጣም ጥሩ እኔ አባቴ ጎድልኝ መስሎ አይደለም ሁላ አይኖርኩት። እንደው ያ ስሜቱ ነው እንጂ እንደውም ያገኘሁት ይበልጥ ነበር። አባቴ በሞቱ ያጣሁት የአባትነት የስጋ አባትነቱን ነው እንጂ በዙሪያ ያሉ ሰዎች ከአባት በላይ ነበሩ ናቸው። በቃ ተቸግሬ አላውቅም። የጠየኩትን አጥቼ አላውቅም። አጎቶቼ በጣም አሪፍ አጎቶች ነው የነበሩኝ። አክስቶቼ ለሙዚቃ እንኳን ጠይቄ አጥቼ አላውቅም። በቃ ሰፖርቲቭ ናቸው በጣም። ግን ያ እንደዛም ሆኖ በቃ ስብራቷ ነበረች። እና ልክ ከዛ በኋላ የባህሪ ለውጥ እንደመጣ በቃ ብዙ ነገር እንትን አልኩኝ። ግን ልክ 3ኛ ዓመት አካባቢ ምናምን ጥሩ ጓደኛ ሰጠኝ። ደግሞ ፈጣሪ አንዳንዴ ይልክልሃል ወዳጅ አይደል። ቤተሰብም ላይ ጥሩ ነበሩ። ያን ባህሪን እንኳን ምናምን ሳያውቁ ዝምተኛ ጸጥ ነው የምለው። ቤተሰብ ላይ ብዙ የአግሬሲቭነቴ አይጎላም ነበር። በዝምታ ነው የሚገለጸው። ቁጣዬም በዝምታ ነበር። ብዙ ነገር ላይ ውጭ ላይ ሲሆን ሲነኩኝ ግን አልወድም ነበር። ከዛ ዩኒቨርሲቲ ላይ ጥሩ ጓደኛ ገጠመኝ። ከዛ በኋላ ነው ማገግም በቃ ነገሮችን ማየት ማለት ማን ነው እስቲ በደንብ አብራርት። ካምፓስ ላይ የካምፓስ ከማውራታችን በፊት ግን እናነሳለን ከካምፓስ ህይወት ጋር አገናኝተን። ከዛ በፊት ግን ሃይ ስኩል ፕሪፓራቶሪም ማለት ነው። ይሄ ቀደም መጀመሪያ ማንስቺል ነበር ፍሪስታይል ኦር ክበብ ምናምን አለ። ምን ታረጉ ነበር? ለምን እንደዚህ ያልኩ መሰለ? ፓሪ ቤቶች ካሉ ተጫወቱበት፣ ዲጄዎች ካሉ ብዙ ጊዜ ሂፕ ሆፕ ሙዚቃ የሚጫወቱ ሰዎች እንደዚህ አይነቱን መንገድ ተጉዘው ነው የሚደርሱትና አንተ ደግሞ ሂፕ ሆፕ ላይ እንዳየነው ጥልቅ ነው። በትክክል ደግሞ ቲፒካል ሂፕ ሆፕ ነው የምትጫወተው። ቲፒካል በደንብ ነው የምትጫወተውና ሌላ ጀነር ሁሉ አሁን አብዛኞቹ ሂፕ ሆፕ የሚጫወቱት ቀላቅለው ነው ወይ ከሀገርኛውን እንቀላቅል ይላሉ ኦር የሆነ ሬጊዮን ዳንሶሉን ከሂፕ ሆፕ ጋር ይቀላቅላሉ ምናምን። እሱ ሂፕ ሆፕ ብቻ ነው እስካሁን እኔ ማየው ያየሁት ወይንም የማውቀው። እንደዚህ አይነት ሰዎች ደግሞ የሚያልፉበት መንገድ አለ። ፓሪ ልጋር ምናምን ወይ ፍሪስታይል ያደርጉ የነበሩ ልጆች እንደዚህ አይነት ምንድነው? እሱን ያንን ማወቅ ፈልጌ ነው። በጣም አሪፍ ሃይ ስኩል ፕሪፓራቶሪ እንዳልኩ የዛ እንትን አልነበረኝም። ያው ያ ነገር የፋዘር ነገር ከብዙ ነገር ነው ያረቀኝና ለራሴ ስሜቴን ገልጽበት ቅርብ ያሉ ሰዎች ጋር ጫወት እንዳልኩ አጎቴ አሁን በእድሜ ኩያ አጎቴ ከሱ ጋር አውራ ጫወት ይሆናል እንጂ ቀርቦ ሌላ ቦታ እንትን አይደለም። በቃ አዲስ ሰው ሲመጣ ብዙ ፈተናዎች አሉኝ። ለጓደኝነት ሃይ ስኩል ላይ ጓደኞች ነበሩኝ ማቃቸው ስቲል ማስተዋወሳቸው አሁንም ምንገናኝ አልፎ መንገድ ላይ ምንገናኝ ብዙ የኑሮ መንገዳችን ተለያየና ምናምን እንጂ አለ የተወሰኑ ምግባባቸው አሉ። ከዛ ከትንሽ ሰርክል ውጭ ግን ብዙ እንትን አለ በቃና ያቺ ምጽፍባት ታይም አለች። በመጻፍ ወዳለሁ የሆነ ቦታ ላይ ቁጭ ብዬ ብቻዬን ፐርፎርም አደርጋለሁ። በእውነት እንዳልኩ ተነጥዬ ልክ አሁን አብሶ በይበልጥ ማስተዋወሰው ፕሪፓራቶሪ ላይ ምንን ትምህርት ቤት እንትኖች ባስኬትቦል ቦታ ነበረች። እዛ ላይ ብቻዬን እንትን ነበር ራፕ ያርግ ነበር። እና ክላስ ደግሞ የሆነ
እንትን የበቀለበት አለ የተረሳ ክላስ ዴክሶች ምናምን የተጠራቀሙበት እዛ ክላስ ውስጥ ማንም የለም ጫካ ውስጥ ነው ገብቼ እዛ ውስጥ ዘፍን ነበር እንደዛ አድርግ ነበር እንጂ ብዙ እንደዛ አይነት ቦታዎች የሚሄድ ፍላጎት አልነበረኝ አልቀርብም የነበረው በቂያክ ነበር ማለት ነው እንደዛ ብለ ትደበቅበታለህ ስሜትንም ሁሉንም ነገር ከፋሚሊ ጋር የነበረህ ነገር ገንጠል ብለህ የምታወራው በሂፕሆፕ ጋር ነው ማለት ነው እንደዛ ያደረኩ አሳልፍ ነበር እንግዲህ ሃይ ስኩል ፕሪፓራቶሪ ቆንጆ ናቸው ከዚያ በኋላ ግን ዩኒቨርሲቲ የሚባል ነገር አለና ልክ ከዚህ ከፕሪፓራቶሪ በኋላ ዴቨንትም የሆነ መምረጥ እዚህ ከተማ ቢደርሰኝ እዚህ ብገባ አይቀርብ ሩቅ ነው መሄድ እኔ እንደውም ሩቅ መሄድ ፈልግ ነበር የሚገርም ዩኒቨርሲቲ ሲባል እንዴት ነው እስቲ አምቦ ነው ደግሞ ይገበሬድ ቋራ እስቲ እንዴት ነበር ያ ጊዜ እኔ የሚገርም ማለት ነው ፕሪፓራቶሪ ላይ ልክ እንደገባ ትመርጣለህ ሶሻልና ናቹራል እና እኔ ሶሻል ደረሰኝ እኔ የፈለኩት ናቹራል ነበር ሲስተር ደግሞ እንትን ሶሻል ናቹራል ደረሳት እኔ ሶሻል ደረሰኝ ከዛ ልቀይር ሄጄ ባናገርም እንቢ አሉኝ እኔ የምፈልገው ያንን ምን አሉ ያው እንቢ አሉ አስቸገሩ ያው እንደዛ ነው ከዛ ይርኩኝና ሲስተርን የምትፈልጊው አንቺ ሶሻል መማር ናቹራል መማር ነው አልኳት አይ እኔ ሶሻል ነው የምፈልገው ለምን እኔና አንቺ እንቀየርም ታዲያ እሺ ተስማማን ኦኬ እሷ ሶሻል አንተና ተቀያየረን ከዛ ተቀያየረን ከዛ ልክ ፕሪፓራቶሪ እንደጨረስኩ ዩኒቨርሲቲ ጊዜ ሲደርስ እኔ መረጥኩኝ የተወሰነ አካባቢ ቅርብ ነው የመረጥኩት አዲስ አበባ አንደኛው ከዚህ ብዙ ቤተሰብ ጋር ቁርኝነት ያሪፍ ስለሆነ ቤተሰብ ጋር መሆን ፈልግ ነበር አዲስ አበባ መረጥኩ ከዛ አዳማ ይመስለኛል ብቻ ቅርብ የሆኑት ቦታዎች መረጥኩኝ ኦኬ አንዱ ስንተኛ ላይ መረጥ አላስታውስም ይሄን ስንተኛ ላይ እንደመረጥኩት ምርጫ ውስጥም መኖሩን እርግጠኛ አይደለሁም ሐዋሳን እንደመረጥኩ አስተዋውሳለሁ ባህር ዳር እንደመረጥኩ አስተዋውሳለሁ እኚህ ስማቸውን ነባር ዩኒቨርሲቲዎች ነው የመረጥከው ከዛ በቃ መማር የምፈልጋቸውን ትምህርቶች የተወሰነ የመረጥኩት ነበረ ብቻ እንትን ላይ ደም ኢንጂነሪንግ ላይ ደረሰኝ ኢንጂነሪንግ ምን ኢንጂነሪንግ መካኒካል ኢንጂነሪንግ ከዛ አምቦ ዩኒቨርሲቲ ነው የገባው አምቦ ዩኒቨርሲቲ የትኛው ካምፓስ ነው አምቦ ከተማ ያለው ነው ወይስ ወሊሶ ያለው አይ አምቦ ከተማ ያለው ኦኬ አምቦ ላይ ሁለት ካምፓስ አለ ዋናው ካምፓስ አለ ከዛ ደግሞ አዋሮ የሚባል አካባቢ ላይ ትንሽ ናት መለስ የምትለው ቀደም ብሎ አምቦ ከተማ ከመድረስ በፊት እዛ ደግሞ እንትን አለ የቴክኖሎጂ ካምፓስ አለ ኦኬ እና እዛ ገባው መጀመሪያ እዛው ዋናው ግቢ ነበር የተማርነው አንድ አመት ከዛ ልክ ሴሌክሽን አላት ኢንጂነሪንግ ሆኖም ትመርጣለህ ከዛ ውስጥ ሲቪል አለ መካኒካል አለ ምናምን እያልክ የምትመርጠው ከዛ ወደዛ ወሰዱን ከአንደኛ አመት በኋላ ከዛ መካኒካል ደረሰኝ እዛም ሲቪል ነበር እርግጥ ነው የመረጥኩት ከዛ መካኒካል ደረሰኝ አንደኛ ሲቪል ሁለተኛ መካኒካል ሶስተኛ ደግሞ እንትን ነበር ኤሌክትሪካል ኦኬ ከዛ መካኒካል ደረሰ መካኒካል ነው አይገርማል አንተ ሲቪል ነው የሚመረጥ ብዙ ሰው የሚመርጠው መካኒካሉና ኤሌክትሪካል ነው አይደል መካኒካልና ኤሌክትሪካል ነው የሚመርጠው እንትን ሲቪል ይመረጣል ምክንያቱም የስራ ኦፖርቹኒቲ ነው ብዙ ጊዜ ስናይ ከፍቅር የሚመርጡት የተወሰኑ ተማሪዎች አሉ በፍላጎት ያላቸው በቤተሰብ በሚያዩት ነገር ተስበው እንደዛ የሚመርጡ አሉ ግን አብዛኛው ኢትዮጵያ ውስጥ ከስራ እድል አንፃር ነው የምታየው ስራ እድል ደግሞ ያለው ሞር ሲቪል ጋር ለዛ ነው ብዙ ጊዜ ሰው ያንን የሚመርጠው ይሄ የትምህርት መምረጥ መርጠ ከዛ ደረሰ ምናምን የሚባለው ነገር በጣም በጥልቀት ሊታይ የሚገባ ነገር ይመስለኛል የሰውን እድል የሚወስን ጉዳይ ነው ኔክስት ተስፋህን ይወስነዋል ደረሰው መባል የለበትም ሎተሪ አይደለም ገብተህ እንትን ደረሰው ሊባል አይገባም የሆነ አይደለም ደረሰበት ነው መሆን ያለበት እንትን ነው የምፈልገው በፖቴንሻል ይታያል ከዛ ምንድነው መማር የምትፈልገው እንትን ነው መማር የምፈልገው ለዛም ይበቃ ዝግጅት አለው ወይ ተፈትኖ ያንን እንዲገባ መደረግ አለበት እንጂ አንድ ተማሪ ሶሻል ደረሰው ይገባታል የደረሰው ሶሻል ናቹራል ደረሰው ይገባታል ኢንጂነሪንግ ደረሰው እሱ ብቻ ሳይሆን አሁን ለምሳሌ ብዙ ውጤት ይፈልጉ የነበሩት ትምህርቶች ምን ነበሩ በህክምና ላይ ግን ህክምና ላይ አንተ ጥሩ ውጤት ስላለ ህክምና ላይ መግባት ትፈልጋለህ ማለት አይደለም አንደኛ የነፍስ ጥያቄ ይፈልጋል ልጅነት ላይ እንዴት ነው ያደከው እንዴት ነው ፍላጎት ምን እየሰማን እንትን ያልከው ነው ይበልጥ
የሚያሳድርበት ተጽዕኖ ነው አሪፍ የሚያደርግ የሙያ ጉዳይ ስለሆነ አሁን በፍቅር የምንመርጠው ሙያ ስላልሆነ ሁላችንም አብዛኛው ሰው የሆነ ሙያ ላይ ኬርለስ የሚሆነው እንጂ ከዛ ህመም ከዛ ስሜት የተነሳ አንዳንድ ሰው አሁን እናቱ መታከም አቅቷ ስትቸገር ያየ ሰው ዶክተር መሆን እፈልጋለሁ ብሎ ከልጅነቱ ጀምሮ ያንን እያየ ያደገ ሰው ጀስት ያ ስሜት ነው እዛ ውስጥ የሚከተው አይደል ለምሳሌ ሰው ወታደርና ፖሊስ የሚሆነው ከዝም ብሎ የሥራ እድል ተነስታ አይደል ካለ ስሜት ነው ድሮ ልጅ እያለሁ ነው ያስታውሳለሁ ወታደር መሆን እፈልግ ነበር አባቴ አጋጣሚ ኢትዮ ኤርትራ ጦርነት ይመስለኛል ወታደር ነበር የመጀመሪያው ጊዜ እና ከዛ አንፃር የሆነ የሀገር ፍቅር ስሜት ምናምን ነበር ገብቷል ወታደር መሆን እፈልጋለሁ እንዲህ መሆን እፈልጋለሁ ትላል አሁን ግን ተቀየረና በውጤት ሆነ በውጤት ሲሆን ብዙ ሰው የማይፈልገው ሙያ ላይ ተመርቆ ስንቱ ነው የተመረቀበትን ስራ ማይሰራው አንድ ተቋም ያን ከፍሎ አስተምሮ ምን ብሎ ያ ሁሉ ነገር ሜዳሊያ ሲወርቅ ማለት ነው ያ ከባድ ነው እና ከብዙ ነገር አንፃር ልክ አይደለም ያ ውሳኔ ይሄ ዝም ብሎ ደረሰው ይባል በጣም ብዙ ተማሪ ተመርቆ በጣም ብዙ ተማሪ ስራ ማይሰራ እኔ ባሽ ላይ ማስተዋወሳቸው በፊልዳቸው የገቡ ሰዎች በነገር በጣም ያስቂ ነው ምክንያቱም ከሁለት ከሶስት ያልዘለሉ ተማሪዎች ናቸው በተማሩበት ሙያ የገቡት ኢቭን ጥሩ የትምህርት ውጤት ኖሯቸው ምናምን እና በጣም ጥቂት ሰዎች ናቸው የሚፈልጉት ቦታ ላይ እንትን ያሉት ከዛ ውጭ ያለው ዘርፍ ቀይሮ የሚሰራ በግል የሚሰራ የሆነ ተቋም ውስጥ ገብቶ ደግሞ የሚሰራ ነው ሲስተር የት ነበር የደረሳት እሷ ወሎ ነው የደረሳት አንተ ደግሞ እዛ ደረሰ አንተ ስንት ዓመተ ምህረት ነው እኔ 2009 ነው የጨረስኩት 2009 ስለዚህ የገባኸው 2005 ማለት ነው አደገኛ ኃይለ 2005 እንደው ሻል ያለ ቢሆንም ከ2005 በኋላ በቃ 4 አመት ወታደርም ተመምሩቁ ሞኝ ወጣውበት አመት ብለ 2007 እና 8 በተለይ በጣም ወታደርም እንዴት ነበር እስቲ ያ ጊዜ ተማሪውን ማሳለፍ ከባድ ነው ያው እንደዚህ ቦታዎች ላይ አንድ ቦታዎች ላይ በተለይ በጣም ያኔ እቺ የለውጧ ስሜትም ነበረች እሺ የለውጧ ስሜትም ነበረች እና በጣም አስቸጋሪ ጊዜ ነበር በየለቱ ወደ ቤት መምጣት ግድ ነበር የሆነ ነገሮች ሲነሱ ከተማው ላይ ሲነሱ ምናምን ወደ ቤት መምጣት ከዛ ቆነ ጊዜ በኋላ እንደውም መመላለሱ ሰለቸኝ ነኝ አተረፈኝ ብላ አታውቅም አተረፈኝ ዛሬ ብላ አታውቅም ብዙ ጊዜ አሁን 4-5 የሆነ እንደዛ አይነት እድል ገጥሞኛል አብሶ ምን አለ መሰለ የሆነ ችግር ሲነሳ ምን ይሆናል የተወሰኑ የሚያጠፉ ተማሪዎች ይኖራሉ ወይ ያንን ግርግር ያስነሱ ተማሪዎች ይኖራሉ እዛ መሃል ደግሞ ፌደራል ፖሊስ አለ ግቢ ውስጥ ነው እኔ ተመረቄ እስከጨረስ ፌደራል ፖሊስ አብሮ ነው የተማረው እና ይገቡና ሊሚመቱበት ጊዜ ነበር ተማሪዎች ሰደፉ በቃ የሚገርም እኔ እድለኛ ነኝ ይመስለኛል 5 ጊዜ ግቢ ውስጥ የመመታት እድል ነበር 5ቱንም እኔና ጓደኞቼ ተርፈናል አረባ ካልተመታ አይ ቆንጆ ቀልቀምሽም እንትን ሊሆን ሁሉ ይችል ነበር ማለት አሁን ያለው የህይወት መንገድ ይሄ ላይሆን ይችላል በጣም አይ ብዙ ያቺ ዱላ የህይወት መንገድን ሁሉ ልትቀይር ትችላለህ ታውቃለህ በጣም ቀላል አይደለም በዛ መሃል ምን አስተውያለሁ መሰለህ በጣም ስርዓቱ ሲስተሙ ያመጣው ነገር ቢኖርም በዛ መሃል ሩሩ አካላት ወይም ደግሞ የህግ እንትኖች ነበሩ በጣም ብዙ ጊዜ መተው የሚመክሩን ተው ጉዴላችሁ ምናምን የሚሉ ጀስት ለሚያዝኑ ለተማሪዎች በዛ ልክ ጨካኝ ነበሩ ብዙ ነገር ሲፈጥሩ ያየን የተጎዱ ጓደኞች የነበሩበት ብዙ ነገር የተፈጠረ በዛ ላይ ደግሞ እንደ ማህበረሰብም ልክ ያልሆነ ተግባር ሲፈጽሙ የነበሩ ሰዎችንም አይቻለሁ ምክንያቱም አንዳንዴ ተማሪ ሆኖ የሚሄደው ሰው ፖለቲካል አቋም ኖሮት ወይም ደግሞ እንደዛ አይነት ስሜት ውስጥ ሆኖ አይደለም የሚሄደው ጀስት ትምህርቱን ለመማር ፈልገ ሄደ አንድ የፖለቲካል ድርጅት ውስጥ ወይም አባል ካልሆንኩ እንዲ ካልሆንኩ ብሎ የሚማቱ የነበሩ አክራሪ የነበሩ ሰዎችንም ያየነበት በጣም የማይመለከተውን ተማሪ ያጠቁ እኔ ትዝብት ውስጥ እስኪከተው ድረስ ምናቃቸው አብረን የበላን ሰዎች ልክ ያልሆነ ነገር ሲያደርጉ አይቻልም ያኔ የፖለቲካል አቋም ኖሮ አይደለም መማር ፈልገ ቤተሰብ መደጎም ፈልገ ነው የምትሄደው በቃ ያ ነው አቋም ከዛ ውጪ የመሳተፍ ግዴታ ይሆንባል ፓርቲ ተመጣጣለ አንዱ ባዲ ይሆናል አንዱ ኦዲዲ ይሆናል አንዱ ደግሞ የዴሞክራሲ እንደዛ እየተባለ እንደዛ አይነት ነገር እንኳን እስኪፈጠር ድረስ ብዙ ነገር አይታል ግን የሚገርመው አዲስ አበባ ልጅ በጣም ደስ የሚል በጣም አብዛኞቹ ጓደኞች የአዲስ አበባ ልጆች ናቸው
በቃ እንደዛ አይነት ሲስተም ውስጥ የመግባት ፍላጎት አለ። በቃ ይማራል፣ ቺል ነው፣ ከሁሉም ጋር ተግባቢ ነው። ከሁሉም ከመጣው ጋር በጣም ተግባቢ የነበረ አዲስ አበባ ልጅ ነው ያየሁት። አብዛኛው ጋር ከዳር የመጡ ሰዎች ወይም ሌላ ጠግ ላይ ያለ ሰዎች በዛ የመጠለፍ ፍርሃቱም ስላለ የሆነ ባዕድ ቦታ እንደምትሄድ እየተነገረ የሚመጡ ሰዎች ነበሩ ምናምን። ያ ስሜት አልነበረም። እኔ ኤክስፒሪየንስ የመጀመሪያ ጊዜ ከአዲስ አበባ ስወጣ የመጀመሪያ ጊዜ እሱ ነው። አላቅም ሌላ ቦታ ሄጄ አላቅም። ልጅነቴ ላይ ምናልባት ሄጄ ሊሆን ይችላል እንጂ ከዛ ውጪ አላቅም። ነፍስ አውቄ የሄድኩት እዛ ነው እና ብዙ ነገር አዲስ ነው ለኔ። ወጣው ለማያቸው አብሮ መኖር ከተለያየ ቋንቋ ጋር አብሮ መኖር አዲስ ነው ለኔ። በዛ ውስጥ ብዙ ነገር አይቻለሁ ነው ደስ የሚል በጣም አሪፍ ጊዜ፣ እንደዛውም ፈታኝ ጊዜ፣ ለቤተሰብም አስጨናቂ ጊዜ። በማሳ ውስጥ አምልጠን የመጣንበት ጊዜ ነበር። በጢሻ ውስጥ ማሳ ውስጥ እና ደስ የሚል በጣም የሚገርም ማለት ነው። ገበሬዎቹ በጣም የሚገርም ትሁት የሆኑ መንገድ የሚጠቁሙ እንግዲህ ይላችሁ እና ምን ይሆናል ጥምቀት በዓል ሲደርስ ብዙ ጊዜ የአይነት ብጥብጥ ይነሳ ነበርና ጥምቀት እና ተማሪዎች እዛ አጋጣሚ የመሰብሰቢያ አጋጣሚ ስለሚሆን የተወሰኑ ያን ሐሳብ እንትን ሚሎች እንደዛ ያደርጉ ነበር። ሲያደርጉ እዛው ያሉ እናቶች ምናምን አሁን ጥሩ አይሆንም ልጆች የግቢ ተማሪዎች ናቸው አይደል ይላሉ። አሁን ሂዱ እንዳትጎዱ ሂዱ የሚሉን እና ተመልሼ ገበሬ መንገድ እየመራን አስዋና ቆም በጀርባ በዩኒቨርሲቲ ግቢ ያሳዩን ሄደን ተመልሰን ትራንስፖርት ይዘን በገባሩ በቱታ የመጣውበት ጊዜ ነበር። ስሊፐርና ቱታ አድርጌ ወደ ቤት እንዴ አይቤት ምናምን ተብይምነው ወደዚህ ወደ አዲስ አበባ እና በቃ ጭንቀት ነው። የሆነ ነገር ተፈጠረ ተብሎ በሆነ ነገር ከተሰማ በቃ ታመሳል ማለት ነው። ወይ ኔትወርክ ያጠፉታል። ከዛ ደግሞ ሰው እንዴት ነው እዛ ማህበረሰቡ በጣም የሚገርም በጣም እና እንዳልኩ የተወሰነ ግሩፕ ይኖራል እንደዛ አይነት የሚል እኔ የፖለቲካል ኢሹ ጉዳይ ሳይሆን ሐሳብን ታራምዳል። ከዛ ውጪ ግን ያለው ተማሪ ማያቅ ተማሪ ይኖራል መጎዳት አለበት ብዬ አላምንም። ምክንያቱም የሚማቱ ተማሪዎች የሚማቱ ነበሩ ማለት ማያቀውን ተማሪ ብዙ ጊዜ እንደዛ አይነት ታጣቂኝ ውስጥ የመውደቅ ሁኔታ ነበር። በዛው ልክ ደግሞ በስርዓት የሚፈልገውን ጥያቄ ፖለቲካል ኢሹን ሐሳቡን ደግሞ የሚናገር የነበሩ በጣም የምናደንቃቸው የነበሩ ሰዎች ነበሩ። ምንድነው በቃ አቋም ኖሮት በቃ ካንተ ጋር እየተግባባ ሐሳቡን እያስረዳ አቋሙን እየነገረ ምክንያቱም የሚቃወምበትን ምናምን ያኔ እንደውም እኛ 97 ምናቀው ነገር ነበር። ትንሽ የፖለቲካል ሐሳቡ ይኖራል ግን አልነበርንም እንደዛ ጀስት ቺል ማድረጉን እንጂ አዲስ አበባ ልጅ እንደዛ አልነበር። ዩኒቨርሲቲ ውስጥ ይገርማል። ዩኒቨርሲቲ ስትገባ ፈተና አሁን ምናልባት ይኖር አይኖር አላውቅም። ፈተና ከሚሆኑ በነገሮች ማለት ገና ስትገባ ነው ፖለቲካዊ ስሜት የሚጭኑበት። ኬታ አካባቢ ነው የመጣው ምናምን ይሉና ቀደም ያነሳው ይደብረኝ ነበር ማለት ስመጣ ሁሉም ዌልካማችን ያስጠላኛል። ዌልካማችን በጣም ነው የሚዘጋኝ። በቃ ደስ አይለኝም እና አሁን ባይኖርም መርጣለን ይኖራል ብለን አናስብም። ባይኖርም መርጣለን እንደዚህ አይነት ዌልካም እንደዛ አይነቱ ነገር። ከዚያ ሳገን ዩኒቨርሲቲ ውስጥ እንትን ሳይ ራፕ ምናምን ታረጉ ነበር? ፍሪስታይል ሌላ እንትን ነበረ የሆነ ክበብ አስታውሳለሁ። እንደውም አንድ ልጅ ነበረ አይ ቲንክ ካስታወስኩት ኔጌሶ የሚባል እና ራፕ ሲያደርግ አየው ነበረ። አሁን ሚዲያ ይኑር አይኑር አላቅም። ይስራ ኒጌሶ እስቲ እና እሱን አየው ነበር የሆነ ክበብ ውስጥ ሲሰራ አይቼዋለሁና አስታውሳለሁ እሱን። እኔ ግን ዛሬ አልሄድም ነበር። ኦኬ ባስ ውስጥ የሙዚቃ ጥማትን እንዴት ነበር የምታደርገው? አረግ ነበር መሰለህ ታይም ነበረችኝ ልክ ከ10 ሰዓት በኋላ ፀሐዩ ረገብ ሲል ፀሐዩ በጣም ኃይለኛ ነው እና ያደክማል። እንደውም እኔ እንቅልፌን ማጠፋበት ነበር። ምክንያቱም ክላስ ጠዋት አይኖርም አንዳንዴ ከክሳት ይኖራል ምናምን። የዛ ጊዜ በጣም ፀሐይ የመታ ስለምትሄድ ክላሱና ዶርሙ ያለበት ስለሚራራቅ እንቅልፍ ያስቸግራል ምናምን። ልክ እዛ ታይም ላይ እኔ ግጥም ነበር የምጽፈው። ከዛ እንቅልፌን ይጠፋል። ከዛ ደግሞ አንዳንዴ ሙዴ ሲጠፋ ፈተና ላይ የመጻፍ በቃ ወደ ትኩረት ለመሰብሰብ እንደዛ አጠቀም ነበር። ብዙ ጊዜ ምን አደርጋለሁ ለሊት መነሳት ልማድ ነበረኝ። 12 ሰዓት ላይ ሁሉ ጊዜ እነሳለሁ እና ተነስቼ እጽፋለሁ። እና ብዙ ጊዜ እንደውም ዶርም አብሮኝ የሚኖሩ ልጆች የሚመስላቸው
በቃ ማነብለት ትምህርት ማለት ነው። እኔ ግጥም ነበር ምትቸክል ነው ይመስላል። በጣም ቴንሽን እያዙ የነበሩ ልጆች አስታውሳለሁ። እንዴ ይሄ ማነብ የነበረ ልጅ እንደዚህ ከሆነ ይላሉ። እና እኔ ግጥም ነበር እንትን ብለ እና ግን አሪፍ በጣም ደስ የሚል እና ምን አደርጋለሁ ፐርፎርማንስ አደረግ የዩኒቨርሲቲው ከኋላ በጣም ማሳው ጋር የሚደርስ አካባቢ ላይ ኮብል ተሰርቶ መንገድ ያለቀበት አለና ከዛ በኋላ ዶርም ምናምን የሌለበት ሩቆ ነው ያለው። እና ሩጬ እዛ ጥግ ድረስ ሄዳለሁ እንደ ዱብ ዱብ እያልኩ ሄድና እዛ ጋር ብቻዬን እዘፍናለሁ። እና ደግሞ ሰዎች ፊት እንዲህ አሁን ግለሰቦች ፊት ምናምን እሞክር ነበር ለጓደኞቼ እላለሁ። ደግሞ ኢቭን ሂፓፑን ለማይወዱት ለማያውቁት ሁሉ ለነበር ምንድነው ይሄ ምናምን ለሚሉ እንደዛ አደረግ ነበር። ያ የምትለው በቃ እኔ ኮሩን ሙዚቃ ያስኩት የምትልበት ከካምፓስ ህይወት በኋላ ምንድነው የትኛው ቦታ ላይ ነው? እንዴት ማለት የሙዚቃ በቃ ሙዚቃ ሴንሱን ወይንም ደግሞ ህይወት ነው ብለ ሙዚቃ ውስጥ ስምጥ ብለ የገባበት እንደ ስራ ከግቢ ስመጣ ልክ ጨርሼ ስወጣ አንደኛ ምንድነው ማሳየት የፈለኩት የነበረው ተምሮ መጨረስ እንደሚቻል ከዛ በኋላ እኔ ወደ ፈለኩት መሄድ ይችላል የሚል ሐሳብ ነበር። ስትማርም ስትወጣ ተምረ በኢንጂነሪንግ ሰራለው አይደለም ነጥብ የመስራት ሐሳቡ ነበር ከኢኮኖሚ አንፃር። ምክንያቱም ያስተማረ ቤተሰብ በስራ መደጎምና የሆነ ገንዘብ አግኝተ ራስን መደጎም ቢያንስ ሙዚቃን እደጉማለሁ ያስብ ነበር። ስራ እየሰራው ከዛ ሙዚቃ ሰራለሁ እና የተወሰነ ጊዜ ልክ ከዩኒቨርሲቲ እንደወጣው ሲቪ የተወሰነ ቦታ ተመላለስኩ። ከዛ በኋላ አላሰብኩት አይደለም ምንም አልተቀጠርኩም። 7 ቦታ ነው ያስገባሁት ማስታወሳቸው። 7ቱም ቦታ የተወሰኑት 4 ወይ 3 የሚሆኑት ኢንተርቪውና ኢንተርቪው ሳይሆን ፈተና ተጠራው። ፈተናው ላይ ብዙ ተማሪ ነው ያለው ማለት ለተወሰነ ተማሪ ወይ 1 ወይ 2 ለሚሆን ወይ 3 ለሚሆን ቅጥር የሚፈልግ ሰው ወደ 500 እስከ 900 ሰው የተለጠፈ አይቻል 900 ሰው ተወዳድሯል ተፈትኗል እና አይ በቃ ይሄማ ምን አይመስለኝም። 7 ሞከርኩኝ። ከዛ በኋላ ሙዚቃ እዛ መሃል ላይ ይሄድ ነበር። ኢቲያስ ሂፕ ሆፕ ኮሚኒቲ የሚባል ሂፕ ሆፕ ላይ የሚሰራ ግሩፕ ነበር። እኔ ከዩኒቨርሲቲ ስመጣ አያቸው ነበር፣ ኦንላይን ላይ ቼክ አደርጋቸው ነበር። ከኮሚኒቲ ተሰባስበው እኔ ሰርች አደረግ ነበር ስቲል እንደዛው ሆኜ ሙዚቃ የማገኝበትን ምናምን ሂፕ ሆፕ ላይ የሚሰሩት ሰዎች ማወቅ ፈልግ ነበር፣ ከተል ነበር፣ ቼክ አደርጋቸው ነበር። የተወሰኑትም ፎሎ አድርጌ ፌስቡክ ላይ ቼክ አደረግ ነበር። ከዛ ልክ ስመጣ እነሱ ሲለቁ ምናምን አይ ነበርና ቀጥታ እንደመጣው አንድ ሳምንት ላይ ዊክሊ ነው ቅዳሜ ነው የሚያዘጋጁት። ፕሮፋይል ይባል ነበር፣ ፕሮፋይል ላውንጅ ይባል ነበር ሸገር ጀርባ እዛ ያዘጋጁ ነበር። እና ሄድኩኝ መጀመሪያ ቀን እንደውም የምርቃቱ እንትኑ አልጠፋም እንትን ሱሪ እንትን ያረኩት ሱፋ የተመረቀ ነበር። አሷና ዩኒቨርሲቲ ወቴ ብዙ ጊዜ እንደ ራፐር ነው ብዙ አለባበሴም ሰፊ ልብሶች ምናምን ነበር። ከዛ ሃይ ስኩልና ፕሪፓራቶሪ የነበረው ቀጥሎ ማለት ኦኬ። ከዛ በኋላ በቃ ያንን አደርግ ስለነበረ ስመጣ የመጀመሪያ ቀን ፐርፎርም እያደረጉ እንትን ነው ሲጨርሱ ሲወጡ ደረሱ። ኦኬ ቦታውን ቼክ አደረኩት፣ ፈልጌ ነበር የሄድኩት። እዛ ላይ ያሉ ሰዎችንም ኮንታክት አድርጌ ነበር። ከዛ በሚቀጥለው ቀን ሲሄድ እየቀረጹ ነው ሳይፈር እየቀረጹ አገኘኋቸው። ከዛ ትገባለህ ያሉኝ እገባለሁ አልኩኝ። እዛው አዲስ አልነበርኩም እንዳልኩ ልምምዴ ስለነበር በየቀኑ አርግ ስለነበር በራሴ ማንም ሰው ሳይኖር ከጓደኞቼ ጋር ቤት ካለ አጎቴ ጋር ምናምን እሞክራለሁ እላለሁ። ፊትል ነበር ፕሪፓራቶሪ የሚያለው ምልላቸው የነበሩ ልጆች ነበሩ። ከዛስ እየቀረጹና ትገባለህ? አዎ እገባለሁ። ፐርፎርም አደረኩ ተቀረጸ። አረባክ ቪዲዮ ተወስዶ ሂፕ ሆፕ ታይም ዊዝ ኮቼ የሚል ናሁ ቲቪ ፕሮግራም ላይ እሱም ዛ ተሳትፎ ያደርግ ነበር ልጁ። ለቀቀው። የመጀመሪያ ፐርፎርማንስ በናሁ ቲቪ ተላለፈ። ታስታውሳለህ እንዴ? ምን እንዳልክ ማለት ነፃ ስትሞክረኝ እስቲ ተናገረኝ፣ በአማርኛ ቋንቋ ችሎታ መዝነኝ፣ ለማድመጥ ካልሆነ አልፈጠረብህም፣ ባይሆንማ ኖሮ እንዲዝም አትልም። መድረክ ላይ ወጣውኝ በቃ ጉድፈላ ዘርበር ከመድረኩ የተሻለ መጣ ስም እንደ ተግባሪ አብነቴ መሆን ለሁሉም ወገኔ ምንን ካላወቅ ምሳሌ ነኝ እኔ። ምን እንደሚገርመኝ ታውቃለህ? እዚህ ሂፕ ሆፕ ላይ ያሉ ሰዎች መጣውልን ነው የሚለው
የመጀመሪያዋ ስቴፕ ምንድነው? ትኩረትን ትስባለህ። ገብተዋል። ስቴፕ አፕ ላይ ፉክክሯ አለች፣ ያቺ ነቆረዋ አለች ምናምን፣ እሱ ኖርማል ነው። እና ደግሞ የተሻልኩ ነኝ ብለህ ካላሰብክ አትመጣም አይደል? ኦኬ። ምንም የምታደንቃቸውም ሰው ቢኖር ማደንቀውንም ሰው እበልጣለሁ ብዬ ነው ማሰብ። ገብቶሃል? ያ አይነት ስሜት ሊኖርህ ይገባል። ምክንያቱም ስሰማው ከነበረው እንዴት አሻሽዬ እጠቀመዋለሁ። ማደንቀው ሰው ሊኖር ይችላል፣ ግን አይኑ በብዙ መልኩ እሻላለሁ ብዬ አስቤ ነው የመጣሁት። መጨመር ምንድነው የምፈልገው? መጨመር ምንድነው የነበረው ነገር ላይ ምንድነው አድ ማድረገው? ገብቶሃል? እንደሌላው ለመቆጠር ከሆነ ለምን እመጣለሁ? ያለው አይበቃም። ገብቶሃል? የጎደለውን ቦታ ለመሙላት አስቤ ነበረ። የሐሳብ ብዙ አይንሸራሸርም ብዬ አስብ ነበረ። ምክንያቱም ብዙ ሰው እኔ እንኳን ሳቅ የቺ ፉክክሯ አለች፣ ሌክዠሪ ስታፏን ግጥሙ አትሰማም። ግጥሙ ብቻ ሳይሆን ምን አለ ግጥሙም ቢኖር የሆነ መውቀስ የምትፈልገው ሰው አለ። እኔ የተሻልኩ ነኝ ምናምን የምትለው አለ፣ ቢፎ አለ። ከዛ ደግሞ ስለ ሴት የሰውነት ቅርጽ ላይ ያተኮረ ሐሳብ ብዙ ጊዜ እነሱ ይዘወተራል። ከዛ በኋላ ያሉት ብዙ ጊዜ ስለ ሀገርም ይነታል፣ ግን ሁሉም ጋር የሚረግጥ አይነት ግጥም የሚዘወተርበት እና እኔ ስገባ ግን ምንድነው አስቤ የነበረው ኮንሴፕት እንትና አላገኝበትም ብዙ ጊዜ እና ያ ደግሞ እኔ የሰማው የነበረው ስሰማቸው አደንቃቸው የነበሩ ሰዎች ብዙ ኢሹ የሚነኩ ናቸው። ያን ነገር መጨመር አለብኝ ብዬ አሰብኩ። ይሄ ውጪ ያሉት የምትሰማቸው እና ቱፓክ ማለት እሱ ላይ መልእክት በጣም ጠንካራ የሆነ መልእክት፣ ፖለቲካዊ፣ ማህበረሰባዊ ሀሳቦች በጣም ብዙ እኔ በጣም ሆፕሲን የሚባል ከፈጣሪ ጋር ራሱ የሚያደርገው ንግግር ጀስት ዳርክ ሺት ቢኖረው የሆነ ጠርዝ ያዘ ነገር ቢኖረው ግን ልክ እንደማናገር ነገር ደብዳቤ እንደመጻፍ አለ። አሁን የቢአይጂም ላይ ደብዳቤ መጻፍ ቱፓክ ላይም እንደዚሁ አለ አንቦርን ቻይልድ ብሎ የሚጽፋቸው ነበር። ሶ እነሱ ሐሳቦች ሞር ዲቴይል ሐሳቦች ናቸው። ሶ ደግሞ እኔ ፍልስፍናም ናቸው። ራፕ ራሱ ግን ራሱ ጀነሩ ራሱ የተፈጠረበትም የተጀመረበትም ዓላማ እንደዚህ አሁን እንደሚና ይሄ ሺቱ ፓርት ላይ እንደሚነሳው አይደለም እንትን ነው ማታገያ ነው። ነፃነትን መጠየቅበት ምናምን ነው። እንዴ ስለ ጀነሩም እስቲ ንገረን። ያው ሪትም ኤንድ ፖኤትሪ አይደለም የሚባለው የነፃነት ሐሳብ ነው። ብዙ ጊዜ የነበረው ለመጀመሪያ አካባቢ ሲጀመር ፖኤትሪ ነው የሚያቀርቡት የነበረው። በሙዚቃ የሆነ ሳውንድ ታጅቦበት ዝም ብሎ ማቅረብ ነው ሐሳቡ። ከዛ በኋላ ሙዚቃ ውስጥ ገብቶ መሰራት እንደሚችል የተወሰኑ ሰዎች አገኙት። ከዛ መስራት የተጀመረው ግን እዛ ጋር ይነገሩ የነበሩ ጠንካራ የሆኑ ሐሳቦች ናቸው። ምክንያቱም የከባርነቱ ጋር ተያይዞ ብዙ የነበረ እንትን ሙዚቃውን የፈጠረው ያ ባርነቱ ሲስተሙ ስርዓቱ ወግ ባህሉ አለ ከአፍሪካ ሲሄድ የነበረው ስርዓት። ምክንያቱም ሙዚቃ ላይ ነው አፍሪካዊ የትም አፍሪካዊ ሀገር እኮ የሙዚቃ ሰዎች ናቸው ያሉት ከባህሉ ጋር የተቆራኘ ስለሆነ እያንዳንዱ ነገር ያን ነገር በፖኤትሪ መግለጽ ሲጀምር ነው ወደ ሙዚቃ አድጎ ኢንፎርም ይዞ አሁን ምን ከዛ በኋላ ደግሞ የተወሰኑ ሰዎች ወደ ራሳቸው ሐሳብ የወሰዱት አደጋ ነው ብሎ ሲያስቡ ስፕሊት እንዲሆን አደረጉት። የእርስ በራሱ የሚሻኮቱበት እንዲሆን አደረጉትና መንገዱን አስቀየሩት። በቃ መንገዱን አስቀየሩት ከዛ በኋላ እንጂ እዛ ጊዜ ድረስ ብዙ ሐሳቦች የተነሱበት የሚሟገትበት የነበረ የተነሳበት እና ህይወትም የተሰዋበት ነው። ኢትዮጵያውያንም ጀምረውታል የሚባል ነገር እኛ ከወደቀው ጀመርን። ኦኬ ስንቀበል ከጠንካራው ጎኑ አይደለም የተቀበለው። ይሄ እንትኑን ይሄ ቢፍ ወይንም እሱ በበርትቶ ወጣ እና ሊኖር ይችላል የተወሰነ ቁንጽል ፓርት ነው እሱ። ግን ዶል ሂፓፑና ራፑ እንደዛ አይደለም። ኦኬ የሂፓፕ ኮንሴፕቱም እንደዛ አይደለም። ካልቸሩ ውስጥ ፉክክር ይኖራል፣ አለባበስ ስታይል ይኖራል፣ ከዛ ደግሞ ግራፊክሱ አለ፣ ዳንሱ አለ ምናምን እሱን ሁሉ ያጠቃለለ ነው ሂፓፑ እንደ ጄነር መጠሪያነት የሚጠቀሙበት ያን ሁሉ ያቀፈ ነው። ግን አሁን እዚህ ራፑ ሲመጣ ግን ዋናው ነገሩ ሆነ መተቻቸቱ ዲስ መደራራ እሱ ሆነ። ገብቷል። ከዛ የዘለለ ነበር አላማው። ገብቷል። ማሻገርም አልቻለም። አሁን እናነሳታለን እቺን ፖይንት። ግን ዲፕ የሆነውን የሰው ልጅ ኢሞሽን የሚገለጽበት የሙዚቃ አይነት ነው ሂፕ ሆፕ አይደል?
በጣም ጥልቅ የሆኑ ስሜቶችን ሰዎች ላይ ለማጋባት ቆንጆ ነው። ይሄንን የሙዚቃ ስልት መጀመሪያ የሆኑ ግሩፕ ጋር ሄዳ እዛ ሸገር ጀርባን ያልከ እዛ የመጀመሪያው ፐርፎርማንስ ናሁ ላይ ታየ። ከዚያ ምንድነው የሆነው? እስቲ ንገረን በእናትህ። ናሁ ላይ ከታየ በኋላ እንደዚህ ሽፋን ያገኛል ብዬ አላሰብኩም ነበር። በየሰፈሩ ሲሄድ ህፃናት ሁላ ይጠሩኝ ጀመር። ሂፕ ሆፕ ታይም ውስጥ ኩቼ ምናምን እያሉ ከዛ በጣም የመጀመሪያው ሰው ፊት የደረሰና ትልቅ በቃ ሰዎች ማስተዋል የጀመሩ ከዛ ይለዩኛል። ሰፈር ውስጥ እጂ ሌላ ሰፈር ውስጥ የሚያየ ሰው ምናምን አይቻለሁ አይደል ቲቪ ላይ ምናምን ማለት ጀመረ። ከዛ ናሁ ላይ ብቻ የተላለፈ ወደ 3 ሳይፈር ላይ ተቀረጽኩ። በኋላ ሌሎችም ማለት ነው ምናልባት አላቅም ሌሎች ልጆችም ነበሩ፣ ግን እኔ የተሻለ ድፍረት ነበረኝ መሰለኝ ማለት እንደ ፍሪሊ ማለት በቃ ስጠራም ይሄዳል ፐርፎርም አደርጋለሁ እና ያ ነገር ተላለፈ ምናምን። ከዛ በኋላ ሚውዚክ እንትን የኮሚኒቲው የኢቲያስ ሂፕ ሆፕ ኮሚኒቲ የግሩፕ ዘፈን አስፈለገና እዛ ላይ ተሳተፍኩ። እሱ ዘፈን እንደ ኮሚኒቲ መጣ ሆነ ሳይኑን ጨምሮ አላማውን የሚገልጽ ዘፈን ነበረ። አንዱ በእንግሊዘኛ ካፖ አለ፣ እኔ ደግሞ በአማርኛ አርገን ገለጽን። እሱ አሪፍ ሆነ። ኮሚኒቲው ሸመደደው፣ እሱ ቻለው። ከዛ እሱ ከተቀረጽኩ በኋላ በራሴ እዛ ፐርፎርም ብዙ ጊዜ በተደጋጋሚ ሳረግ አሁን ታሪክ ታገ አለምዬ ባላ ላይ ያለው እሱ ምን አለ ለምን ዘፈን አድርጋ አታወጣውም እና ደግሞ ልትሰረቅም እኮ ትችላለህ። በየጊዜው የምታመጣው አዳዲስ ግጥም ነው። እዚህ ያለው ሰው ደግሞ ያለማድ የለውም እንደምታየው ነው። የተደጋጋሚ አንድ ስራ ነው ሲያቀርቡ የምታየው። ይፈራሉ፣ ፍራቻ አለ፣ ይወሰዳል የሚል ለምን ዘፈን አታረገው ምናምን የሚል ሐሳብ መጣ። ከዛ የመጀመሪያ ስራዬን ገንዘብ ከፍዬ ራስ አሉላ ጋር ሙዚቃ የሚል ስራ ሰራ። ሙዚቃ የሚል አሁን በትክክል ባስተው እርግጠኛ አይደለም 3000 ብር ወይ 4000 ብር ከዛ እሱን ከፍዬ ከሰራው ሙዚቃ አሪፍ ነበረ። በጣም ወዶ ዘፈን ነበረ። ሳውንዱ ደስ ይል ነበረ። ወንድ የሚባል ልጅ ፊቸሪንግ ነበረበት በዜማ። ሙዚቃ ነው የምትለው ዘፈን? ሙዚቃ ነው ርዕሱ ራሱ። ማስታወስ እንችላለን ትንሽ? በሀገረኛው ቅኝት፣ በሀገረኛው ቃና፣ በሀገሬ ባህል ለሀገሬ ስጠራ ምናምን የሚል አሁን ረጅም ጊዜ ሆነ ከአለማስታወስ እና እሱ ሙዚቃ ሰራ። ከዛ እሱ አሪፍ ሆነ። ለቤተሰብ አሰማው። ቤተሰብ ሰፖርት አድርጎ ነበር የተሰራው የደገፉኝ። አዎ ደግሞ ሚውዚክ ቪዲዮ ለሰራ ምናምን ብዬ በቃ ከዛ በኋላ አስተያየት ገጠመኝና ረጅም ነበር 4 ደቂቃ ከምናምን ሙዚቃው ነበርና ቢቀነስ የሚል ሐሳብ ነበር። ድጋሚ ሪሜክ ለማድረግ ሞክሬ ያው ፋይሎች ጠፉ። ፕሮዲዩሰሩ ጋር አንዳንድ ፋይሎች ሚስ አደረጉ። እንትን ስትጠቀም ምንድነው ፕላጊን አንዳንድ ፕላጊኖች ጎደሉ መሰለኝ። ከዛ በዛ አልተሳካም ቪዲዮ ለመስራት። ያግዘኝ ሰው አግኝቼ አልሆነም። ከዛ እሱ ከተለቀቀ በኋላ አሪፍ በቃ ደስ አለኝ። መስማቱም ፈልገው የነበረው በቃ እንዴት ተሰርቶ ይወጣል። ስቱዲዮም ስገባ እሱ ላይ ጥሩ አስተያየት ደረሰኝ። ግጥም ምናምን ተባሉ። ከብዙ ነገር ጋር እያያስኩ ነበር። ሙዚቃን ገልጽ ነበር። ያሬድን የጠቀስኩ ምናምን ያልኩ ነበር የሰራው። አሪፍ ነበር። የት ስቱዲዮ? አሉላ ጋር ራስ አሉላ ይባላል። በጣም አሪፍ ፕሮዲዩሰር ነው። አሪፍ ማሲንቆ እንዲገባበት ፈልጌ እንዲገባ ስለው ሲገባ ክራር ሲያስገባልኝ ሳምፕሎቹን በጣም ያምር ነበር። ቆንጆ ነበር። አሪፍ ነበር። ያው በእውቀቱም ስላልነበረ መጀመሪያ ምን ያህል ጥግ ድረስ መግፋት ትችላለህ፣ እንዴት ራስን ፕሮሞት ታደርጋለህ፣ እንዴት በሚውዚክ ቪዲዮ ታክሎ ትወጣለህ የሚለው አይዲያው አልነበረኝም። እያንዳንዱ ነገር አዲስ ነው ለኔ። ቴስት አደረኩት፣ አሪፍ ሆነ። ከዛ በኋላ አለምዬ ባላ ሰራው። ከዛ የመንፈስ ጦርነት አልኩኝ 6ኛው ዋስ የሚል ዘፈን ሰራው። አለምዬ ሞር እንደውም ቪዲዮ ሲለቀቅ አሪፍ ሆነ። አለምዬ አሪፍ ነው። አለምዬ በቃ እስካሁን ቲቪ ቻናሎች ላይ ይከፈት ነበር። አስልቶች ለምንድን ነው ይሄን የመረጥከው? ራፕን እንዳልኩ ካሴት ቤት ስሰራ ትኩረት ይስበኝ የነበረው እሱ ነው። ስሜቱን ሳይ የሚሉበትን መንገድ አግሬሲቭነቱ ቁጤን ማውጣት እንፈልግበት መንገድ ነበርኛ። እንዳልኩ ከፋዘር በኋላ ይሁን እንዴት መውጣት አለበት መተንፈስ ያለበት ቦታ አለና ቀለለኝ ይመስለኛል እሱ ሳወጣ።
በቃ ስለው ኢሞሽኑን እንዳለ ፊቴ ላይ የሚታየው ገጽታ ይቀያየር ነበር እንደየስሜቱ ገብቷል። አንዳንዴ ፍቅር ሁኔታ ላይ ስል ያ አይነት ካልመነሱ ይመጣል። ከዛ ደግሞ ቁጣውን ስል ፊቴ ይቀያየራል። እሱ ነገር አላቆም በቃ ተጣበቀ እና ስለው ይቀለኛል። ግጥምም ላይ ብየዋለሁ። ስለው አንድ ግጥም ገና ቃሉን ስጀምረው ግጥም ይሆንልኛል። ፈልጌ አይደለም ብያለሁ። ፈልጌ አይደለም ግጥም ጽፈው ብሬን ስክሪፕቶ ሲነካ ግጥም ስለሚሆን ነው። ፈልጋት አይደለም ሙዚቃ ፈልጌ አይደለም መስፈን ፈልጌ አይደለም ራፐር መሆን ፈልጌ አይደለም እሱ ነው እየጠራኝ እዛ ውስጥ የሚከተኝ አይነት የሚል ሐሳብ ሁሉ አለቀቂያለሁ። በቃ ስለሚቀለኝ ስጽፈው ደስ ስለሚለኝ ስሜቴን ስለማውጣበት ይቀለኛል። ብቻ ገና ሲይዘው ይቀለኛል፣ ሐሳብ ይመጣልኛል እና ይዤ ይዞራለሁ ስክሪፕቶና ወረቀት በየቦታው። አሪፍ ነው። ምን አይነት ሐሳቦች ግን ይገዛዋል? አሁን እኔ ሳቅ ቆንጆ ናቸው አይደለም? እነሱ አብዮተኛ ነው አብነት አብዮተኛ ምናምን የሆነ እንትን አለው መብከንከን እኔ ልክ አይደለም የምትላቸው ነገሮች ምናምን ያሉ ይመስላሉ። አንዳንድ ዘፈኖችን አሁን ማንሳት ይቻላል። ለምሳሌ ሰላም ሲኖርህ እስቲ ንገረን፣ ምንድነው መንገር የምትፈልገው? እስቲ በብዛት በጣም የምወደው ዘፈን ነው ሰላም ሲኖር። ወዲህ በል ይሰኛል የኢፒ መጠሪያ። ኢፒ ውስጥ የነበረ ትራክ አሁን ረጅም ጊዜ ስለሆነ ፐርፎርማንስ አደረጋቸው አላስተውሳቸውም። ሰላም ሲኖር ሐሳቡን በይበልጥ ላብራራ። ሰላም ሲኖሩ ምን መሰለ፣ በወቅቱ የትግራይ ጦርነት ሲጀምር ውሽ አረግ የነበራቸው ነገሮች ነበሩ። በሰላም ነገሮች ማረቅ የሚችሉ የሚል ሐሳብ እሱ ነው በቃ ኮንሴፕቱ። የዛ ሰሞን ገና ሊጀምር አካባቢ የነበረ ስሜት ነው እና እየተጋጋለ መምጣት ሲጀምር እዛ የተወሰኑ ቦታዎች የጦርነቱ ነገሮች ሲጀምሩ ያ ነው ሰላም ሲኖር። አንተ አገር ውስጥ ሀገር አለ የምትለው ሰላም ሲኖር፣ ዘርቶ መቃም ወልዶ መሳም ሰላም ሲኖር፣ ትውልድ እድገት መኖር መሞት ሀገር ሲኖር እያለ የተወሰኑ ኮንሰፕቶችን ይገልጻል። ከሰላም ይነሳና የነዚህ ሁሉ መሰረቶች የነዚህ ነገሮች ሁሉ መሰረት ሰላም ነው። ገብቷል? ያ ነው በቃ የዛ ሐሳብ የነበረው እና አሪፍ ለሁለት ነው የሰራ ነው። ግጥሙን እኔ ነኝ የሰራሁት፣ ቢቱን ፕሮዲዩስ ያደረገው ወዲህ በል ዴቭ ይባላል ወይም ቢትወደድ ያ እሱ ነው የሰራውና በጣም አሪፍ ትራክ ነበረ። ኢፒውን እንደፈለግነው አልገፋ ነው በተወሰኑ። ጦርነቱ አብሰልስል ሆነ ነበር በወቅቱ። አው ቅር የሚለኝ ነገር ነበር። ምክንያቱም ኦልሬዲ ወንድማማች ነው እዚህ ጦርነት ውስጥ ያለው፣ አሸናፊ የለውም። ስቲል አፕል ያደረገ ነገር ስቲልም አፕል ያደረገ ብዙ እንደ ታሪካችን በቃ የተሰጠን እስኪመስል ድረስ በጣም ብዙ አዋተናል ብዬ አምናለሁ። ለዛ ሁኔታ ውስጥ እኔ እጄ መታጠብ አልፈልግም። በዛ ሌት ውስጥ አዋተናል። እኔ እንደውም ሌላ ዘፈን አለኝ እንደዛ ብለው እቺ ሀገር እንደዚህ እንድትመስል የኔ እጅ አለበት እኔ አዋጥቻለሁ የሚል ዘፈን አለኝ። አላወጣሁትም፣ ግን ያ ሐሳብ ምን መሰለ፣ በጥሩ ፎርምም እንድትሄድ ይሄንን ሳይድም እንድትመርጥ ሁሉም በዝምታውም በአክሽኑም በአንዳንድ ስሜቶችም አዋተናል። ያ ስሜት ነው ተንጸባርቆ ሰው ሰርቶ የኖረው እና ለተፈጠረው ነገር ሁሉ ገለልተኝነት ስሜት ሲያድርብኝ ብዙ ጊዜ በዘፈኖች ላይ ያስተውል ሂፕ ላይ ያስተውል ከሆነ የምክር የሚመስል ሁለተኛ ወገን የሆነ ስራ ይዘውተራል። እኔ ሁሉ ጊዜ ሳስበው ምን ሆናለሁ፣ እኔ ማንኝ ሰው ላይ እጄ የምጠቁመው እኔ ውስጥ መግባት አለበት። እኔ ነኝ ለዚህ ነገር መሰረቱ። እኔ አይሆንም ብያለሁ ወይ፣ እኔ ልክ ነው ብያለሁ ወይ፣ እኔ ምን አድርጌያለሁ የሚለው ጥያቄ ሲመጣ እኔ ነኝ። ከዛ ምን አልኩኝ፣ ለዚች ሀገር አረሟኔስ ብሆን ብዙ ደግ ነገሩን እናወሳለን አይደል? ኢትዮጵያ እንዲህ ለመኖር እንዲሆናል አረሟስኔስ የሆነ ሰው ጋር ጣት ከምጠቁም በቃ እኔ ነኝ አረሟ፣ ከኔ ይነሳ መጀመሪያ ያ ነገር እንዳይፈጠር ምን አድርጌያለሁ የሚል ማለት ነው። እና ያ ሐሳቦች ብዙ ጊዜ ቢነገሩ በሙዚቃ ቢሆን ገብቷል፣ በንግርት ሰምተናቸዋል ምናምን። ሙዚቃ ደግሞ ስሜት ነው አይደል? ተሳስተን ብትሆን የሆነ ፓርቱን ተለምደዋለህ ተወደው ትችላለህ። እና ሳሰማቸውም ሰው ሰላም ሲኖር ቀሏቸው ሲሉ አየው
ይሄ ኮንሴፕት በጥሩ ቢገፋ ኖሮ እንደምፈልገው በሰራው ኖሮ ሚውዚክ ቪዲዮ ባክልበት ኖሮ ብዙ ሰው ጋር ደርስ ነበር። እዛ ላይ እንዳልኩ በቃ የተወሰነ ከዛ ከሙዚቃም ማሳብ ጋር የጥበብ አረሞች የሚል ስራም ነበር። የጥበብ አረሞች እንጂ ቆንጆ ናት። የጥበብ አረሞች እና እዛ ውስጥ ምን አነሳው አርቱ ላይ ሙሉ ፊልሙ ላይ የማያቸው እና ደግሞ በፊልም ምን ታዘብኩኝ የዛ ሰሞን አካባቢና ከዛ ቀደም ብሎ ሞያን ችሎታንና ያለውን ጥበብ ያለውን አቅም ተገንዝቦ ሳይሆን ባለው በመልኩ ሁኔታ የመመረጥ ሴቶች ጋር ሲመጣ ከዛ ደግሞ ሴቶችን ደግሞ ብዙ ጊዜ አይነበረ የሚያጉላሉላቸው ብዙ ፕሮዲዩስ አደርጋለሁ ብላ አንድ ልጅ ስታወራ ሰምቻለሁ። ገንዘቧን በልተዋት ምናምን ጾታዊ ፍላጎት ማያሲው ከዛ ደግሞ ሙዚቃውም ላይ ስትመጣ ብዙ መነገር የሚችሉ ሐሳቦች ለምን ዛሬ ወረዱ? ትላንትና ጥላውን ገሰሰ ስለ ቀጠሮ ሲዘፍን እኮ ተገርመናል አይደል? እኛ ዛሬ እንደ ተረትና እንደ ጥሩ ምሳሌ እኮ አበሻ ያረፍዳል እያልን እንገልጸዋለን አይደል? እሱ ቀጠሮ ማክበርን ሲገልጽልን ሐሳብ መሸራሸር ስላለ ነው አይደል? ስለሆነ ነገር ዘፍኖ ብቻ እኮ አላቆመም ማለት ብዙ ህመሞቹን ገልጾበታል ምናምን። ያ ነገር ለምን አሁን እየጎደለ መጣ? የጥበብ አረሞች ስለበዙ የጥበብ አረሞች እቺ በጣም ቆንጆ አረም ከባድ ነገር ነው። ባይዘው ተነቅሎ መጣል ብቻ አይደለም። ኢቭን አሁን አረምን ለማስወገድ በጣም ብዙ ኬሚካል ራሱ ብዙ ኢነርጂ የምታወጣበት ሁኔታ አለ። ያ ኢነርጂ ራሱ ደግሞ አንተንም ያደክማል። ጥበብንም ያደከሟት እንደዚህ አይነት አረም የሆኑ ሰዎች ናቸው። ጥበብ ውስጥ በጥቂቱ መኖሩ ያስፈልጋል ብዬ አምናለሁ። ሙሉ አረም አይነቀልም እኮ አይተህ ከሆነ ገበሬዎች ምን ይባላል? አንድ ገበሬ ሲያወራ ሰምቼ አረሙን ሙሉ ለሙሉ አይነቅሉትም። የዛ አካባቢ አረሙን የሚነቀል አረም አለ፣ ማይነቀል አረም አለ፣ ለእህሉ እንኳን የሚጠቅም ብለው ሙሉ ለሙሉ አያስወግዱትም። አንዳንዴ እነዚህ ሰዎች መኖራቸው እኮ አስተውሎቱን ይጨምራል። ለምሳሌ ያ ችግር ባይኖር መፍትሄው አይወለድም አይደል? ለጥበቡ የሚጠቅም አረም እስቲ አንድ ጠቁመን። ለምሳሌ ነው ችግር የለውም። ንጽጽር ውስጥ አንዱ ከአንዱ ተሽሎ የምታገኘው አለ አይደል? ስህተት አለ እኮ አሁን ሙዚቃም ስትሰራ እኔ አሁን የራሴን ስህተቶች አስተውላቸዋለሁ እዛ ውስጥ። ያ ስህተቴ እኔን ደግሞ ሰርቶኛል እኮ የተሻለው አብነት ማለት ነው። ያ ስህተት ባልሰራ ኖሮ ምናልባት ወይ ወድቄ ቀርቻለሁ ወይ ግብዞኝ ቀርቻለሁ። ገብቷል? ይሄ ስህተት ነው ግን ሰፖርቲቭ ነው። ገብቷል? ከዛ እንድማሩኛለሁ። ገብቷል? መንገድ ላይ ወጣ ያለች ድንጋይ አደናቀፈችኝ እንላለን እኛ መተናት አይደል? ያ መኖሩ እኮ ነገ አስተውዬ እንድራመድ አድርጎኛል። እንዳልኩ አረም ስለ በጣም የጎላውን ትውልድ የሚያበላሸው ምናምን ሳይሆን ኢዮብ ከዚህ በፊት እኮ ብሎታል። አንዳንድ ሙዚቃዎች ቢሰሙ ሰው ላይ መጥፎ ኢፌክት ከሌላቸው ምንም አይደለም ቢሆኑ ቢያንስ መጥፎ መልእክት አላስተላለፍም። አንዳንድ ደግሞ በጣም ለማህበረሰብ ጠንቅ የሆኑ ሙዚቃዎች አሉ። ወደ ድሮም ተመለሰው ዛሬ ላይ ነው የምናነሳው። እንደውም ሰሞኑን ራሱ የድሮ ሙዚቃ እየሰማው ነበር። ውሽምነትን እኮ የሚያበረታታ ሙዚቃም ሰርተናል። አንዳንድ ጊዜማ ይሻላል ውሽማ የሚል ዘፈን አለ። በእንጉርጉሩ እየመሰለን እኔ ደግሞ በጣም ግን እወደዋለሁ ግን ልናገረው እንትን ባንዘልቅም እንኳን አብረን እንደር ያቺ ፓርት ላይ በዛ ላይ ከልጅነት ጋር አይሉ አመርጋ መገኔ ጎጃም መገኔ ጎንደር ባንዘልቅ እንኳን አብረን እንደር ማርዬ ማርሸት ላይ ሌላ ብቻ እድሜያቸው ያልደረሰን ሴቶች የመመኘት ሁኔታ ዘፈኖቻችን ላይ ብዙ ዘፈኖቻችን ያሉ በማወቅም ባለማወቅም እንደውም አንድ የእንትን ሬዲዮ ሾው ላይ የምትሰራ አርቲስት ሰሞኑን ቲክቶክ ላይ ለቀው ያየው ነበር እና የፀጉር አሰራር የእድሜ ልዩነትን ይገልጽ የለ ያገባ ያላገባ ልጅ ሆነች እና ጉድሮን አንስታ የቴድሮስ ታደሰ ጉድሮ ማለት በዛ አካባቢ የእድሜው ያልደረሰ ሴት የምትሰራናት እና ያችን ጉድሮ እስከ መመኘት ደርሷል። እንደዚህ አይነትም ዘፈኖች ተዘፍነዋል ነው በማስተዋልም ባለማስተዋልም ነው። ግን ምንድነው አሁን ምን ተለየ ካልከኝ ያኔ ስቲል ያሆኑ ጥበባዊ መንገድ ይገለጽ ነበር። ገብተዋል? ሰዎችን እኮ ልብ ቀልብ ይዞ የተቀመጠው የተገለጸበት ውበቱ ስለነበረ ነው። ውበቱ ስላለ ብቻ ልክ ነው ማለት አይደለም። ውበቱ ስላለ ሰምተነው ነው ልክ ባይሆንም አሁን ደግሞ ውበቱም ጠፋ።
ገብቷል። ኦኬ ጭራሽ ያመልኩም የለም ውበቱም የሌላቸው ግን ዝም ብሎ አየር ላይ ተለቀቁ የጥበብ አረሞች አሉ ነው አሳን ማንሳት ተዋላላ ሌሎች ሙዚቃዎች አሉት ባይዚ በጣም ቆንጆ ነግበኔን ማንሳት ይቻላል ነግበኔ ትዛለኝ ትዛለኝ የሽምብራው ጥርጥር የዛፎቹ ፍሬ የሚለውን ዘፈን አርገን ይሰራል እሱ ዘፈን በጣም ሞደው ምን መሰለ እሱም ሌላ በጣም ልቤ ውስጥ የከበደ የነበረ ነገር እኔ ሳድግ ያየሁት ከመጣው እየተለወጠብኝ የመጣው ምንድነው እያጣው የመጣሁት ዛሬ ለልጄ በሰጠው ብዬ ማስበው ዛሬ ያጣሁት ነገር ትላንትና ልጄ ማህበረሰቡ ነበረ ማንም ትምህርት ቤት ስትሄድ አጥፍተህ ስትሄድ እየተቆጣ መንገር ላይ የኮረኮመ የሚመለስ ሰፈርተኛ ነው ዛሬ ልጅን አንተ መንገር ላይ የሆነ ሰው አጥፍቶ ነው ብሎ የሚመጣው አንተ ማንነና ነው ልጅን መስመታው እንዴ ግፊት ነው የምትቆመው ዛሬ በጣም ብዙ ነገሮች አሁን ዛሬ እኮ ህፃናት በፊት መንገር ላይ አይተህ ስትወድ ህፃናት ስታምር ብለህ ትስማለህ ልጁን ጉንጭ ትስማለህ ዛሬ ፒዶፊሊያ ትባላል ማለት ህፃናትን ምናምን ብቻ አሁን ኢትዮጵያም እየገባ ነው እሱ አሰለጠኑ የሚባሉት ሀገራት ላይ ልጅን ብትነካ ትከሰሳል